ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በኦሮሚያ የተለያዩ አካባቢዎች የኦሮሞ ነጻነት ግንባርን እየመገባችሁ ትገኛላችሁ እየተባሉ የኦሮሚያ ነዋሪዎች እየታፈኑ ደብዛቸው ጠፋ አምስት ኢንተርናሽናል መግለጫ ማውጣ በምዕራብ ሸዋም ግንጪም ጭልሞጋጂም በኢትዮጵያ መከላከያ ሰራዊት ሲበረበር ዋለ ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ከዜናዎቹ ጋርም ኢዮባይሳ ነኝ ዜናው ሲተነተን እነሆ በተለያዩ ኦሮሚያ ክልሎች የኦሮሞ ነጻነት ግንባርን ጦር ምግብ ተመግባላችሁ በሚል ሰንካላ ምክንያት ወጣቶች እየታፈኑ ደብዛቸው እየጠፋ ይገኛል ከምዕራብ ሸዋ አምቦም ጀልዱ ሙገር ኤጀሬም የተያዙ ወጣቶች የገቡበት እስካሁን ድረስ አልታወቀም በርካቶቹም ደብዛቸው ጠፍቷል ወላጆች የህዝብ ያለ የወገን ያለ እያነቡ ይገኛሉ በተያያዘ ዜና በምዕራብ ወለጋ የወያኔ መከላከያ ሰራዊት ሰላማዊ ነዋሪዎች ላይ እየተኮሰ እየገደለ ሴቶችን እየደፈረ ቤቶችን እያቃጠለ ንብረት እየዘረፈ ይገኛል በወልቂጤ የዩኒቨርሲቲ ተማሪዎች እየተደበደቡ እየተሰቃዩ ይገኛሉ ቁጥራቸው በርከት ያለ ተማሪዎች ወደ ቤተሰቦቻቸው እየተመለሱ ይገኛሉ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የመቶ ሀገራትን የሰብአዊ መብት አያያዝ ሁኔታ አስመልክቶ ባወጣው ዘገባ የምስራቅ አፍሪካ መንግስታት የዜጎቻቸው መብት እያከበሩ አይደለም ማለት የኢትዮጵያ ሁኔታ ግን ተስፋ ሰጪ ነው ብሏል የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት ሂዩማን ራይትስ ዎች የአፍሪካ ጉዳይ ረዳት ጆንሰን ሄነሪ እንደተናገሩት የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ዛሬ ይፋ ባደረገው መግለጫው ኤርትራ ሶማሌ ሱዳን ኬንያ ታንዛኒያና ኡጋንዳ የመሳሰሉት በአፍሪካ ቀንድ አካባቢ የሚገኙ ሀገራት የሰላማዊ ተቃውሞዎችን እንቅስቃሴዎችን ጋዜጠኞችን የመብት ተሟጋቾችና የመናገርና የመጻፍ ነጻነትን ያፈናሉ ሲል ተችቷል ድርጅቱም ዛሬ ይፋ ባደረገው 674 ገልጽ መግለጫው ላይ የድርጅቱ የአፍሪካ ዳይሬክተር ኬኔት ሮዘንስ ጠቅሶ እንዳስነበበው ሶማሌ ሱዳን ኬንያ ታንዛኒያና ኡጋንዳ ውስጥ የሚገኙ የታጠቁ ኃይሎች በሰላማዊ ዜጎች ላይ የሚያደርሱት ጥቃት ከፍተኛ ነው ሲልም ጠቅሷል በምዕራብ ሸዋ ግንጪ ወረዳም ጭልሞጋጂ የኢትዮጵያ መከላከያ ሰራዊት በሶስት ኦራል መኪና በመግባት ጫካውን ሲያስስ ውሎ ምንም ሳያገኝ በመቅረቱ መንገድ በመዝጋት ወደ ከተማው የሚገቡና የሚወጡ መኪናዎችን ጥብቅ ፍተሻ ሲያካሂድ ቆይቶም የከተማ ነዋሪዎችን በመከላከያ ሰራዊት ሲያንገላታና ሲያሰቃይ እንደነበረ ከቦታው የደረሰን መረጃ ይገልጻል ወደ ጭልሞጋጂ ያመራው 3 ኦራል የኢትዮጵያ መከላከያ ሰራዊት ባዶ እጁን ቢመለስም የከተማ ነዋሪዎችን አሰቃይቷል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ሙዚቃ እንሻገራለን
ወቅት በኢትዮጵያ ውስጥ እየታየም ያለው የፖለቲካ ቀውስ ውጥንቅጡ ጠፍቶ መያዣና መጨበጫ ያጣ ይመስላል። ወዴት እየሄደ ይሆን? የኦሮሞ ነጻነት ግንባር ኦነግን ደብድቦም ገፍቶም ማስወጣት በሚል መሰረት በአሁኑ ወቅት እየታየም ያለው ያን ይመስላል። ካለፉት ስተት ያልተማሩት ህዋቶች ወይም ኢህአዲጎች ዛሬም ዳግመኛም ልጆቻቸውን አሳድገው ማለት ኦፒዶን ካለፈው ስተት ዳግመኛ ሳይማሩ ዳግመኛ ስተት ሊፈጽሙ እየተሯሯጡ ይገኛሉ። የኢትዮጵያው ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ኦነግ በምርጫው ከተሳተፈ እኛ እንወድቃለን ሲሉ ነበር። ለዛም ገፍተው አሽቀንጥረው አስወጥተውታል። የኦሮሞ ነጻነት ግንባር አሁንስ ይሄ ይሆን? ዲያስፖራው ወደ ኦሮሚያ ተጉዘው ገብተው ደጅ የጠኑ ይገኛሉ። በኦሮሞ ፖለቲካ ውስጥና ለዛች ሀገር የዲያስፖራ አስተዋጽኦ ምን ይሆን? ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች፣ እንደምንሰነበታችሁ እንደምንከረማችሁ። ዛሬ እንግዳ ጋብዣለሁ። እንግዳዬን ከዚህ ዜማ በኋላ ይዤ እመለሳለሁ። መልካም ቆይታ። Abishe garbai yanu nargani yendanga hoti waluran daragani hadde biru yanu nargani yendanga hoti waluran daragani Oromia jada
goona namni amma wal jaalatu waliin goona namni Ebisa tunai yanu nargani yanu nargani bijenda ngamot wanirandaraga badodil gasai yanu nargani bijenda ngamot wanirandaraga wago buti yanu nargani bijenda ngamot wanirandaraga abishe garbai yanu nargani bijenda ngamot wanirandaraga ተወዳጁን ድምፃዊ ስለ ዜማው ከልብ እናመሰግናለን። ጉደኛው መከላከያ የኢትዮጵያ ሰራዊት 835 በኦሮሚያ ወይም በወለጋ አካባቢ ሽብር ሲነዙ የነበሩትን በቁጥጥር ስር አዋልኩኝ አለ። በቁጥጥር ስር ያዋለው ደግሞ 835 ሲሆን ያስፈታው 167 ጠመንጃዎች ናቸው። የሚገርመው ሁለት ሽርጥ ማለት በወገብ ላይ የሚያዙ ጠመንጃ ወይም ጥይቶች መሆኑን ገልጿል። 835ቱ እየተቀባበሉ እችን ሁለት ካርታም ይዘው ይታኮሱ ይሆን? በኦሮሚያ ውስጥ አሁንም ውጥንቅጡ ወጥቷል። ከኦፒዶ አስተዳደር ውጪ የወጣ ይመስላል። እንግዲህ ለቃለም ጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁኝ። እስኪ ስሞትንና የሥራ ድርሻዎትን ይግለጹልኝ። እዮብ መጀመሪያ ስለጋበዝከኝ እጅግ በጣም አመሰግናለሁኝ። ቅድሚያ ለህዝባችን ለምታደርጉት አገልግሎት ክብራችሁ ታላቅ ነው። እኔ ስሜ ጀማል ኢብራሂም ባላለሁኝ። በአብዛኛው ስለ ኦሮሞ ህዝብ መብት በተለያዩ ደረጃዎች ተሳትፋለሁኝ። እንግዲህ የፖለቲካ ድርጅት አባል አይደለሁም። እንደ አንድ ሰው ለኦሮሞ ህዝብ የሚገባውን መብት ግን እከራከራለሁኝ። በአብዛኛው ጊዜን ለትርፍ ጊዜን ማሳልፈው እንግዲህ ለህዝባችን መብት መከበር ያለኝን ሐሳብ እንዲሁም ተግባራዊ በሆነ ሁኔታ ባለውበት አካባቢ ባለውበት ካለው ህዝብ ጋር በመስራት ነው። መልካም አቶ ጀማል ኢብራሂም እንግዲህ ጥሪያችንን አክብረው ወደዚህ ዝግጅት ክፍላችን ስለመጡ ከልብ አመሰግናለሁኝ። እንደው እንደ መንደርደሪያ ላደርግ መፈልገው የመጀመሪያ ጥያቄ በአሁኑ ወቅት እየታየ ያለው የፖለቲካ ትኩሳት ወይም ውጥንቅጡ የጠፋው ይሄ የኢትዮጵያ ፖለቲካ እንደው መንስኤው ምን ይሆን? ወዴትስ ያመራል? መንስኤው በጣም ስር የሰደደ የቆየ ከ150 ዓመታት በላይ ምን ከዛም የሚያልፍ ይመስለኛል። በኢትዮጵያ ውስጥ ያለው ሁኔታ አንደኛ ከኤምፓየር አፈጣጠር ጋር የሚገናኝ ነው። ሁለተኛ ደግሞ ከዛም የሚቀድም ነው። ከኤምፓየር መፈጠር በፊት ያለው ኤምፓየርን የፈጠሩት አስተዳዳሪዎች ሁለት አይነት አስተሳሰብ ያለው ባህል ብቻ ነው ያላቸው። አንደኛ የሰው ልጅ አንዱ ጌታ ነው፣ ሁለተኛው ደግሞ ባሪያ ነው የሚል አስተሳሰብ ነው ያለው። በንጉስ በአንድ ሰው ነው የሚተዳደሩት። አንድ ሰው ፈላጭ ቆራጭ ነው። እሱን ደግሞ የላከው እግዚአብሔር ስለሆነ ሁሉም ሰው በሱ ስር መተዳደር አለበት። ሌላው ለሱ ታዛዥ ተገዢ እንጂ መብትም የሌለው አስተሳሰብ ያለው ስርዓት ነው የነበራቸው። ኢትዮጵያን ሲፈጥሩ በዚህ አምሳያ ነው የፈጠሩት ፈጣሪዎቹ። እስካሁንም ድረስ ያለው ባህል ኢትዮጵያ ውስጥ ያሉት ዜጎች ሁለት ብቻ ናቸው። አንዱ ጌታ ነው፣ ሌላው ደግሞ ባሪያ ነው። እስካሁንም ድረስ ቀጥሎ ያለው የህዝብ ትግል ባሪያና ጌታ እኩል እንዲሆኑ ለማድረግ የሚደረግ ትግል ነው። ይሄ የባሪያና የጌታ እኩል መሆንና አለመሆን
ኢንፋክት በጣም ሰፍቶ ድሮ አብሲኒያ አካባቢ የነበረው በእኩልነት በሚያምኑ ህብረተሰቦች ውስጥም እየሰረጸ መጣ በተለይ በእኩልነት ከመታወቁት ህዝቦች አንዱ ኦሮሞ ነው ኦሮሞ እንግዲህ እንደምታወቀው የገዳ ሲስተም ኤጋሊቴሪያን ይሉታል ፈረንጆች እንግዲህ ዲሞክራሲ ሁሉ አንድ አይነት አይደለም የሰው ልጆች እኩልነት ያለበት የሰፈነበት ስርዓት ተብሎ የምታወቀው የገዳ ሲስተም ነው ዛሬ በአለም ደረጃ ዓለም የህዝቦች ከፈጠሯቸው በጣም ታላላቅ ቅርሶች ተብሎ በዩኔስኮ ተመዝግቦ ያለው የንጉሱ አስተዳደር ሳይሆን የኦሮሞ አስተዳደር ነው የገዳው ነው ይሄኛው አሁን ኢትዮጵያ የምትተዳደርበትና ጥንትም አበሾች ተተዳደሩበት የነበረው ቆራጭ ፈላጭ አንድ ሰው የሁሉም የበላይ የሚለው በዩኔስኮ አልተመዘገበም እንግዲህ አሁን መሰረቱን የምናየው ትልቁ ግጭት የአስተሳሰብ ግጭት ነው ሁሉም ነገር የሚነሳው ከአስተሳሰብ ነው አስተሳሰብ ሰላምን መፍጠር ይችላል አስተሳሰብ ደግሞ ጦርነትን መፍጠር ይችላል አስተሳሰብ ጭቆናን መፍጠር ይችላል አስተሳሰብ ነፃነትን መፍጠር ይችላል አሁን ኢትዮጵያ ውስጥ ያለው አስተሳሰብ የግጭቱ መንስኤ ዋነኛው ነገር የአስተሳሰብ ጉዳይ ነው የሚያስተዳድሩት ወይም ደግሞ የሚገዙት ሰዎች አስተዳዳሪ ነን እንኳን አይሉም ገዢዎች ነን ነው የሚሉት በፓርቲም ደረጃ ገዢ ፓርቲ እየተባለ ነው የሚነገረው እንግዲህ ኢትዮጵያ ውስጥ ያለው ባህል አንዱ ተገዢ አንዱ ገዢ አንዱ ባሪያ አንዱ ጌታ ነው ይሄ ነገር ቀጥሎ በመቶ አመታት ሲጓዝ ቆይቶ በኦሮሞ ውስጥም የገዢና የአሽከር አስተሳሰብ ያላቸው ሰዎችን ፈጥሯል ኦሮሞ ውስጥም ለአብሲኒያ የሚገዙ የራሳቸውንም ወንድሞች ደግሞ ተገዢ ለማድረግ የሚጥሩ ሰዎችንም ፈጥሯል ትልቁ ጭቅጭቅ ያለው እንግዲህ ከአብሲኒያና በሌሎች ነፃ በነበሩ ህዝቦች መካከል ቢሆንም የነሱ አስተሳሰብ በፈጠራቸው ደግሞ ባሪያዎች በእያንዳንዱ ማህበረሰብ ውስጥ ነፃነትን እንፈልጋለን ከሚሉ ጋር እንድጣለው አድርጓቸዋል የሚታየኝ መሰረታው ትልቁ ችግር የአስተሳሰብ ችግር ነው ነፃነትን እንፈልጋለን ከሚሉና አይ ነፃነትን ለጌቶቻችን እንደምንም እንተዳደር ከሚሉት ጋር ያለ ግጭት ነው ብዬ ነው የምወስደውና ረጅም ጊዜ የሚወስድ ትግል ይመስለኛል አሁንም ወደፊት ይሄ አሁን እንግዲህ ያስተሳሰብ የገዢና የተገዢ አስተሳሰብ በምን መልኩ ሊቀረፍ ይችላል እንግዲህ አሁን አዲስ ቱልድ ይሄ በ21ኛው ክፍለ ዘመን ውስጥ ያለው ቱልድ ይሄን ነገር ማስቀረት አይችልም አገሪቷ መስቀለኛ መንገድ ላይ እንዳለች ይገለጻልና እንዴት ይሄን ነገር ከዚህ ችግር ውስጥ መውጣት ይቻላል ይሄን ችግር እንዴት ማስቀረት ይቻላል ይሄ አሁን ያልኩት ችግር በአለም ላይ በጣም ብዙ ጊዜ ተደጋግሞ ታይቷል በፊትም ነበረ ከሺህ አመታት በፊትም እንግዲህ የሮማን ኢምፓየር ሰዎች ሁሉም ሰዎች ያውቃሉ የፐርሺያን ኢምፓየር ሰዎች ያውቃሉ ኤዥያ ውስጥ ኢምፓየሮች ነበሩ አውሮፓ ውስጥ ኢምፓየሮች ነበሩ የብሪቲሽ ኢምፓየር የሚባለው ዓለም ውስጥ ፀሐይ አጠልቅ የሚባልበት የገዢና የሎሌ አገዛዝ ነው የነበረው ነገር ግን ማህበረሰቦች እያደጉ በሄዱ ቁጥር የሰው ልጅ በተፈጥሮ ሰላም ነፃነትን ስለሚመኝ ነፃነትን በጣም ስለሚወድ የገዢና የተገዢው አስተሳሰብ ሰዎች እንግዲህ ሲታገሏቸው ቆይተው በመጨረሻ ላይ እንደዚህ አይነት ኢምፓየሮች ሁሉ ፈራርሰዋል እና በአለም ላይ ለውጥ እየተካሄደ ሲመጣ የመጨረሻዎቹ ዲሞክራታይዜሽን ዌቭ ተብሎ ከመጠሩት ሶስት ዲሞክራሲ ጊዜ ነበሩ ተብሎ ነው የምታወቀው በቅርብ ጊዜ ከኦልሞስት 100 ምናምን አመታት ወዲህ የመጨረሻው እንግዲህ ሶሻሊዝም ሲፈርስ በመካከለኛው ምስራቅ እንዲሁም ደግሞ በአውሮፓ በዌስት ኤንድ ዌስት አውሮፓ እንደዚህ አይነቶቹ ዲሞክራቲክ አውቶክራቲክ ሲፈርሱ በጉልበት አንድ ላይ የተጠራቀሙት ለምሳሌ የሶቪየት ዩኒየንን ከወሰድን የሶቪየት ዩኒየን ወደ 15 ሀገሮች ህዝቦች በጉልበት አንድ ላይ ተይዘው ስለነበር በገዢና በሎሌ ዲሞክራሲ ይሰፍናል በሚባልበት ወቅት ሰዎች በራሳቸው ሐሳብ የራሳቸውን ሰልፍ ዲተርሚኔሽን በመጠቀም የተለያዩ ሀገሮች ተፈጠሩ በጉልበት አንድ ላይ የታመቁ ስለነበር በዲሞክራሲው ፕሮሰስ ሁሉም ተለያይቶ ራሱን በራሱ ማስተዳደር ጀመረ በጉልበት ደግሞ የተለያዩ የጀርመን ህዝብ ለምሳሌ ለሁለት ተከፍሎ ነበር ከሁለተኛው የዓለም ጦርነት በኋላ ለሁለት ከፍሏቸው ሁለት አገር ሆኖ ማለት ነው ዌስት ጀርመኒ እና ኢስት ጀርመኒ ነገር ግን በዲሞክራታይዜሽን ፕሮሰሱ ሌሎቹ አንድ ላይ በጉልበት የተጨፈለቁት ወደ ነፃነት መርጦ ሲለያዩ በጉልበት ደግሞ የተለያዩ የጀርመን ህዝብ አንድ ሆኖ ሁለት አገሮች የነበሩት ወደ አንድነት መጡ ማለት ነው እንግዲህ አሁን
የምናየው በዓለም ደረጃ የምናየው ሰዎች ነፃነትን ስለሚፈልጉ ነፃ የሆኑ ሰዎች ደግሞ አንድነትን ስለሚፈልጉ በነፃነት ላይ የተመሰረተ አንድነትን ጀርመኖች ሲፈጥሩ በነፃነት ላይ የተመሰረተ ልዩነትን ደግሞ በጉልበት የያዙት የሶቪየት ዩኒየን እንዲሁም የዩጎዝላቪያ ዋና ምልክቶች ናቸው። እንግዲህ በሌሎች ኢምፓየሮች ኢትዮጵያን በሚመለከት ለምሳሌ ነፃ የነበሩ ህዝቦች ኦሮሞና ሌሎችንም የአብሲኒያው አገዛዝ በአስተሳሰቡ በጣም ኋላ ቀር የሆነ አውቶክራቲክ አንድ ሰው ብቻ በአምላክ ማምሳያ ተልኮ ህዝቡን ያስተዳድራል የሚባለው ለውጥ ሲካሄድበት ነበር፣ ትግል ሲካሄድበት ነበር። በ1970ዎቹ ያ አስተሳሰብ እንዲቀር አትሊስት በዛን ጊዜ የተማረው ጄኔሬሽን የተወሰነውን ያህል ለውጥ ማምጣት ችሎ ነበር። ነገር ግን ባህሉ ህዝብ ማህበረሰቡ ውስጥ ያለው ባህል ሙሉ በሙሉ ስላልተቀየረ አስተሳሰቡን የሚያራምዱት ጥቂት ተራማጆች ያው በእሳት እየነደዱ በጉልበተኞች እያለቁ ነው። እንግዲህ በ1970ዎቹም ለውጥ ሲካሄድ በጣም አዋቂ የሚባሉ ሰዎች በምንም ነገር በማያውቁ ወታደሮች ተገለው ነው ያለቁት። እስከዛሬም ድረስ ግድያው ቀጥሏል። አሁን ዛሬም የምንመለከተው ደግሞ ወደኋላ እንመለስ የሚል አስተሳሰብ ነው ያለው። ዶክተር አብይንም ጨምሮ ያየህ እንደሆነ ቤተ መንግስት ሲገባ ራሱ ያለፉትን ገዢዎች ሲያመሰግን ነበር እንደምንልክን። ነገር ግን የራሱን መንግስት አሁን በዚህ በአንደኛው ክፍለ ዘመን ያለው መንግስት ራሱን ቴሮሪስት ነው ሲል ነበረ። ኢትዮጵያ ውስጥ የነበረው ከሱ በፊትም የነበሩት መንግስታት ሁሉ ቴሮሪስቶች ነበሩ። ምኒልክም የሚመሰገን አልነበረ፣ ኃይለ ሥላሴም አልነበረም። ነገር ግን ያንን ትቶ ነው ያለፈው ማለት ነው፣ ነፃ እንደነበረ ሁሉ። ማህበረሰቡ ያለው አመለካከት በጣም መቀየር አለበት። ኢትዮጵያ ውስጥ ያለው የአስተሳሰብ ሁኔታ ያለው ገዢና ተገዢ ባሪያና ጌታ ነው የምን ነገር ስላለ ዛሬም ድረስ የህዝቡን አስተያየት ስትሰማ አብይን ራሱን እግዚአብሔር ነው የላከልን የእግዚአብሔር ተቀሪ መልእክተኛ ነው ብሎ ነው ህዝቡ ፕሮፓጌት የሚያደርገው። ለምን በአስተሳሰብ ደረጃ በማህበረሰቡ ውስጥ ለውጥ ስላለ አሁንም ድረስ ገዢዎችን ከእግዚአብሔር የተላኩ ናቸው። ስለዚህ በማንም ሰው ልንከፉ ወይም ደግሞ በማንም ሰው አስተሳሰብ ልትተቹ አይገባም የሚል አስተሳሰብ ማህበረሰቡ ውስጥ አለ። ይሄንን ሊቀይር የሚችለው ትምህርት ነው፣ እውቀት ነው። እውቀት ደግሞ በኢትዮጵያ ውስጥ እንዳይኖር የተማሩ ሰዎች ወደ ውጭ ይገፋሉ፣ የተማሩ ሰዎች ይታሰራሉ፣ የተማሩ ሰዎች ይገደላሉ። የኢትዮጵያ መሪዎች ጠቅላላ አይተህ እንደሆነ ያለ አዋቂዎችን የሚደግፉ ሰዎች ናቸው። አሁንም ያለው ችግር አሁን ራሱ ያለው በመንግስት ላይ በእንትን ላይ ያለው መንግስት ያው የሚያውቁ ሰዎችን እየገፋ እየገደለ የሚያስተዳድር መንግስት ነው። አብይም ዶክተር ለማም ያውቃሉ። እነሱም ራሳቸው ወደ ስልጣን የመጡት እንግዲህ ያለ አዋቂውን ሰብስበው ይሄ ነገር እስካልተቀየረ ድረስ የአስተሳሰብ ሁኔታ እስካልተቀየረ ድረስ ችግሩ የሚቀጥል ይመስለኛል። እና በመሰረቱ ሰዎች እንዲሁ ኦሮሞና ኦሮሞ የተጋጨ የሚመስላቸው ነገሮች አሉ። የኦሮሞና ኦሮሞ ሳይሆን የተጋጨው በኢትዮጵያ ውስጥ ያለው ባህል የአስተሳሰብ ባህል ስላልተቀየረ ተገዢዎች ነን መገዛት አለብን ብሎ የሚያስቡና ነው መገዛት የለብንም ብሎ የሚያስቡ ሰዎች እየተጋጩ ያሉበት ሁኔታ ነው። በኦፒዲዮ ደረጃ ደግሞ ካየው ለ27 ዓመታት ሙሉ በቲፒኤልኤፍ ተደርድሮ ነበረ። አሁን ደግሞ ከአማራ ጋር ኮአሊሽን ፈጥረናል በማለት ወደ አማራው አጋድለው ለነሱ ሌላ እሱን እንደው ወደ ኋላ እንመለስበታለን። እንደው ከዚሁ ጋር አያይዘው እንደው እንዲሄዱበት ስለፈለኩኝ ነው። እንደው አቶ ጀማል አሁን ያለው የኢትዮጵያ መንግስት የዶክተር አብይ የሚመሩት መንግስት የኦሮሞ ህዝብ መንግስት ነው ማለት ይቻላል? በጣም ጥሩ ጥያቄ ነው። እንግዲህ ኢትዮጵያ አንድ ህብረተሰብ ብቻ አይደለም ያለው። ኢትዮጵያ ውስጥ ያለው ህብረተሰብ ከኦሮሞም ሌላ አማራም አለ፣ ትግሬም አለ። እስካሁን ድረስ ኢትዮጵያ ስትመራበት የነበረው በፈጣሪዎቿ ነው። ፈጣሪዎቿ ደግሞ የራሳቸው አላማ ያላቸው፣ የራሳቸው ቋንቋ ያላቸው፣ የራሳቸው ባህል ያላቸው፣ የራሳቸው የኢኮኖሚክ ኢንተረስት የፖለቲካም ያላቸው ነው። ኢትዮጵያ መልኳ በሁሉም ሰው የሚታወቅ ይመስለኛል። ምን ቋንቋ እንደምትናገር፣ ምን ያህል ባህል እንደምታራምድ፣ ማንኛው በኢኮኖሚ ጥቅም እንዳለው፣ ማንኛው የመንግስት ሰርቪስ እንደሚያገኝ፣ በእውቀት ወደፊት ሊገፋ የቻለ እንደሆነ ሁሉም ማህበረሰብ ያውቃል። የገዢ መድቡ የነበረው ከአማራና ከትግሬ ስለሆነ ተጠቃሚዎች ሁለቱ ናቸው። በውትድርናም ታጥቆ ያሉት ሌሎች ሰዎች የራሳቸው ወታደር የሚያደርጉት ሁለቱ ናቸው። እንግዲህ አሁን ያለው መንግስት የኦሮሞ መሆንም አይችልም። ምክንያቱም ኢትዮጵያ የኦሮሞም አይደለችም።
የኦሮሞ የማጥም አለመሆኗን ደግሞ የሚመሰክረው እኛ ሳንሆን ኢትዮጵያ ያለፈችባቸው የእስካሁን ድረስ ያለው 150 ዓመታት ኦሮሞን ስትገድል ኦሮሞን ስታፈናቅል ግን እኮ አቶ ጀማል በአሁን ሰዓት ሁለቱም የኦሮሚያ ክልል ፕሬዝዳንትም ጠቅላይ ሚኒስትሩም የኦሮሞ ተወላጆች ናቸው በህዋት ውስጥ የነበሩ በዛ ውስጥ ለውጥ እንዲመጣ ሲታገሉ የነበሩና ትግሉንም ለውጡን እንዲመጣ ያደረጉ ናቸው ብለው የኦሮሞ ህዝብ ያምናል የኔ መሪዎች ናቸው ብሎም ኦሮሞ ይወስዳል እና እርሶ ለምን አይደለም ይላሉ ምንድነው ማሳያውት እንዴት አይደለም ይሉኛል ያ በጣም ቆንጆ ጥያቄ ነው ይሄ እንግዲህ በሰው በመሆን ደረጃ አይ ቲንክ በዘር ደረጃ ኦሮሞዎች ናቸው ዶክተር አብይን ዶክተር ለማ ምን እንደሰማው የዶክተር አብይ በውጪ ሚዲያዎች ብዙ ጊዜ የሚነገረውና የሚጻፈው እናቱ አማራ ኦርቶዶክስ እንደሆነች በሃይማኖት ደረጃ ብሎ ይጽፋሉ ዶክተር አብይ አይደለችም ብሎ ሲናገር አልሰማሁም መሆን ይችላል ሁለቱም የተደባለቀ ሰው ሊሆን ይችላል ነገር ግን የራሱን አይደንቲቲ ዲፋይን የሚያደርገው ራሱ ባለቤቱ ስለሆነ ኦሮሞ ነኝ ብሏል በቪዲዮ ውስጥ ደግሞ የተለመደ ነገር አንድ ያለው የተደባለቁ ሰዎችን ወደፊት አምጥቶ ስልጣን መስጠት የወያኔ አንዱ ስልት ነበረ ምክንያቱም ኦሮሞን ለመግዛት ኦሮሞና ሌላ ሰው ድብልቅ የሆኑ ሰዎችን ስልጣን መስጠት ይሻለናል የሚል ስትራቴጂ ስለነበራቸው ከነዚህዎቹ አንዱ ሊሆን ይችላል ወይም ላይሆንም ይችላል እሱ ደጅ ማድረግ ያለበት የማንነቱን ጉዳይ አንድ ራሱ ነው ሁለተኛው ደግሞ ስራው እንግዲህ የኦሮሞ በመሆን ስልጣን ወደ ስልጣን የመምጣትን ጉዳይ ደግሞ ከተመለከትነው ገና ኦሮሚያ ከበንትን አስተዳደር ሱት ከገባችበት ጊዜ ጀምሮ የኦሮሞ ደም አለባቸው ከሚባሉ ሰዎች ብዙዎቹ ያሉም አሉ ኃይለ ሥላሴ ለምሳሌ 75% ኦሮሞ ነው ይባላል መንግስቱም እንደዚሁ የኦሮሞ ደም አለበት ይባላል እንግዲህ ጎበናም ከመጀመሪያው ጀምሮ ኦሮሞ የሆነ ሰው ነው ከነምልጋ የተባበረው እንትን ያለው እስካሁን የነበሩ ደግሞ የኦፒዲዮ ሰዎችም ባለፉት 27 ዓመትም ኦሮሞ ሆነው ነው ከቲፒኤልኤፍ ጋር ስለሰሩ የነበሩት ሶ የኦሮሞ በመሆን ብቻ የኦሮሞ መንግስት መጣ ማለትም አይቻልም አንድ ሁለተኛ ደረጃ ደግሞ ኦሮሞም ሆኖ ጨቋኝ ሊመጣ ይችላል አንድ ሰዎቹ በህዝባችን በርዳት ያለበት ነገር ኦሮሚያ ራሷ ነፃ ብትሆን ዲክታተርሺፕ ከኦሮሞ ውስጥ ሊኖር ይችላል ያ ማለት እንግዲህ የህዝቡ መንግስት ነው ማለት አይቻልም የህዝብ መንግስት ነው የአንድ ህዝብ መንግስት ነው ማለት የሚቻለው ህዝቡ በራሱ ፈቃድ መርጦ ሲያስቀምጥ ነው አሁን ያሉት ሁለቱም ሰዎች በህዝቡ መንግስት በህዝብ ተመርጦ የመጡ ሰዎችም አይደለም የነበሩበትም ኢንስቲትዩሽንም ደግሞ የኦሮሞ ህዝብ ጠላቂ የነበረ ነው ከዛ አንፃር ስታይ በህዝባችን መጡ ብሎ ለማለት በጣም አስቸጋሪ ነው በሶስተኛ ደረጃ ደግሞ አሁን ያለው ለውጥ በኦፒዲዮ እንደሱ በነበሩበት ድርጅት ወይም ባሉበት ድርጅት ታቅዶ ታስቦበት የመጣ ለውጥ ሳይሆን ህዝቡ በህይወት ላይ አውጾ በነበረበት ወቅት ምንም ሳያስቡበት ህዝቡ በጣም ገፍቶ ስለሄደ እነሱንም ከወያኔ ጋር አንድ ላይ ጨምሮ ከስልጣን ሊያባርር ስለነበር የራሳቸው መውጫ መንገድ ሲፈልጉ ተቀላቀሉ ነው የሚባለው እንግዲህ በጣም ሪፎርሚስቶች ናቸው ለውጥ የሚፈልጉ ናቸው ከተቀላቅለዋል የሚል ሐሳብ በማህበረሰቡ ስላለ ከወያኔ መለያየታቸው ጥሩ ነው የኛው ልጆች ናቸው እንቅፋቸው እድል እንስጣቸው ለውጡን ሊመሩ ይችላሉ የሚል ሐሳብ በማህበረሰቡ ውስጥ እንዳለ በጣም ግልጽ ነው ነገር ግን እየተካሄደ ያለው ከዛን ጊዜ ጀምሮ አሁን ባለፉት 7 እና 8 ወራት በኦሮሚያ ውስጥ ያለውና በኦሮሚያ አካባቢ ያለው ሁኔታ ስትመለከት ኦሮሞ እስከዛሬም እየተገደለ ነው እየተፈናቀለ ነው እየተሳሰረ ነው አሁን በቅርብ ጊዜ ደግሞ እየተካሄደ ያለው አብዛኛውን ኦሮሞ ወደ ማውጋቱ ሄዷል ማለት ነው ወደ ጦርነት ማወጅ ሄዷል አንድ መንግስት የአንድ ህዝብ መንግስት ከሆነ የራሱን ህዝብ አይወጋም የኦሮሞ መንግስት በሆነ ኖሮ በሌሎች ፍላጎቶች ለምሳሌ በሌሎች ህዝቦች ፍላጎቶች ላይ ተመስርተው ኦሮሞን አይወጉም እንግዲህ ኦሮሞን መግደል ያለባቸው አይመስለኝም የምታየው የሌላውን ቅድም እንዳልኩት የገዢና ተገዢ ባህል ስላለ ካለፉት ስርዓቶች የተማሯቸውን ነገሮች በስራ ላይ ያዋሉ ያሉ እንጂ የኦሮሞን ወክላሉ ለማለት በጣም አስቸጋሪ በሁለተኛ ደረጃ ደግሞ ኢትዮጵያ ይዛ የተሰራችበት እንትን አለ አስተሳሰባት የአስተሳሰብ አልተቀየረም በኢትዮጵያ ውስጥ አንተ ለመኖር ኢትዮጵያዊ ነኝ ብለህ መቀበል አለብህ ኢትዮጵያዊነት ደግሞ የራሱ የሆነ ቋንቋ አለው የራሱ የሆነ ባህል አለው የራሱ የሆነ ያስተዳደር ብልህ አለው
እንደ ይሄኛው የእነዚህ ሰዎች የሚያራምዱት የኢትዮጵያነት ሱስ ነው የሚል አይነት አስተሳሰብ ነው ከእንደ አቶ ለማ የሚሰማ ነው። እንግዲህ በኢትዮጵያነት ደግሞ ሱስ ከሆነ ኢትዮጵያነት ኦሮሞን መግደል ነው። ምክንያቱም ላለፈው 150 ዓመታት የኦሮሞን ንብረት ለመቀማት ሲባል ኦሮሞን መግደል የግድ ነው። ምክንያቱም ኦሮሞ ካልገደልከው አልቀማም መብቴ ይከበርልኝ የሚል ጥያቄ ያነሳል። ሰው በኢትዮጵያነት እንትን ውስጥ ያለው ማዕቀፍ ውስጥ ያለው አስተሳሰብ አንደኛ የኦሮሞን ንብረት መቀማት ነው። አልቀማም ካለ ደግሞ ማሰር ነው፣ መግደል ነው፣ ማፈናቀል ነው። 150 ዓመታት ሙሉ የኢትዮጵያነት አስተሳሰብ ኦሮሞን በመግደል በማፈናቀል ላይ የተመሰረተ እንጂ ኦሮሞን የሚያከብር አላየንም። ቋንቋ አይከበርም፣ ማንነቱ አይከበርም፣ ሀብቱ አይከበርም። አሁንም የሚራመደው ነገር ግን እኮ አቶ ጀማል አሁን እኮ ያው እርሱ አሁን ይያሉኝ ያሉት እንግዲህ ከዛሬ 150 ዓመት እና የኢህአዴግም ሲጨመር ወደ 27 ዓመት ታሪክ ነው የሚነግሩኝ። አሁን እኮ ዶክተር አብይም አምቦ ላይ ሄደው ዶክተር ለማም ሲናገሩ ኦሮሞ ነፃ ወጥቷል፣ የራሱ መንግስት አቁሟል፣ ከዚህ በኋላ ምንም አይነት ለኦሮሞ የሚመጣለት የለም ይላሉ። አንዳንድ አሁን ከውጪ ወደ ኢትዮጵያ የገቡት የኦሮሞ ኤሊቶች ዶክተር አብይን የሚቃወሙበት ኦሮሞ አንዳችም ነገር መንገድም የለም፣ ከዚህ በላይ የሚመጣ ለውጥ የለም፣ የኦሮሞ መንግስት ነው ያለው እያሉ ይመሰክራሉ። እርሶ አሁን ይያሉኝ ያሉት ትክክል አይደለም ነው። ይሄ ሁለቱ አይጋጭም? ምናልባት ውጭ ያላችሁ ኤሊቶች ስልጣን ስላላገኛችሁ እየተቃወማችሁ ይሆን? በጣም ጥሩ አባባል መጨረሻ ያልከው። ወደ መጨረሻው ከመምጣቴ በፊት የመጀመሪያው ላይ ሐሳብ ልስ አሁን የምንሰማው የኦሮሞ ህዝብ ነፃ ወጥቷል፣ ለውጥ መጥቷል፣ አሁን ያለው መንግስት የኦሮሞ ነው የሚባለው ፕሮፓጋንዳ እኔም ሰማዋለሁኝ። ነገር ግን የፕሮፓጋንዳ ኦሮሞ ነፃ ወጥቷል፣ ነፃነት አለ፣ ወደ ዲሞክራሲ ማጎልበትና ወደ ልማት እንሸጋገር የሚለው አባባል ላለፉት 27 ዓመታት ሙሉ ኦፒዲዮ ስትል የነበረው ነገር ነው። እዚህ ሀገር ውስጥ ትግሎች ነበሩ፣ በጣም ትልቅ ብዙ ትግል ነበረ። የብሔር ብሔረሰቦች መብት እኩልነት እንዲከበር ብዙ ጊዜ ታግለናል። ነገር ግን ኢህአዴግ መጥቶ ስልጣን ከያዘ ወዲህ ሁሉም ህዝብ እኩል ሆኗል፣ ሁሉም ህዝብ ነፃ ነው። ስለዚህ ሁሉም ነገር እኛ ያለን ጠላት ሌላ ምንም ጠላት የለንም፣ ያለው ጠላት ድህነት ብቻ ነው። ስለዚህ ድህነት ብቻ ለማጥፋት እንታገል ብሎ ቴሌቪዥኑን ሳይቀር አስተማሪውን ሳይቀር የበቆሎ ቴሌቪዥን እስኪባል ድረስ ስለ ልማት ብቻ ሲወራ ነበረ፣ ነፃነት አለ በሚል። አሁንም የቀጠለው እንግዲህ ያው የ27 ዓመት ዲስኩር ነው። ነፃነት መጥቷል። ስለዚህ ነፃነት መጣ ብቻም ሳይሆን አሁን የተጨመረው ያለው መንግስት የኦሮሞ ነው የሚለው ነው። እንግዲህ ኢትዮጵያ ውስጥ የኦሮሞ መንግስት በኢትዮጵያ እያለች ሊመጣም አይችልም። ኢትዮጵያ ውስጥ ሊመጣ የሚችለው መንግስት ከመጣ እንኳን ማለት ነው የሁሉም ማህበረሰቦች መንግስት ነው። ይሄ አሁን የሚደረገው የኦሮሞ መንግስት ነው የሚለው ፕሮፓጋንዳ ህዝባችንን ድጋፍ ለማግኘት ኦሮሞ በጣም ተቃዋሚው እስካሁን ድረስ የኢትዮጵያን ኢምፓየር ያንቀጠቀጠው የኦሮሞ ህዝብ ተገን ስለሆነ ይሄንን ህዝብ ለማስተኛት ይሄን ህዝብ ሃሉሲኔሽን በእንትን ውስጥ ለማስገባት የኢትዮጵያ የኦሮሞ መንግስት መጥቷል ኦሬዲ። ስለዚህ ካሁን በኋላ ምንም አይነት ትግል አያስፈልግም የሚለው መልእክት ለማስተላለፍ እንጂ ኢትዮጵያ ውስጥ አንድ ማህበረሰብ መንግስት ነው ከተባለ የትግራዩን መንግስት የሚቃወም ሰው፣ የአማራውን መንግስት የሚቃወም ሰው፣ የሶማሌውን መንግስት ለብቻ የሚቃወም ሰው የኦሮሞ መንግስት ነው አሁን ያለውና ተቀበሉ የሚለው አባባል ራሱ በጣም ስለተኛና ቢኖር እንኳን ሌላው ህዝብ በዚህኛው ይሄኛው መንግስት እንዲገለብጥ ታገሉ የማለት ሊሆን ይችላል። እውነት አይደለም ማለት ነው። እውነት እንዳልሆነ የምትገነዘበው ኢትዮጵያ ውስጥ ማአት ብሔረሰቦች ባሉበት ሀገር ውስጥ የአንድ ብሔረሰብ መንግስት ሊኖርም አይችልም። ስለዚህ ኦሮሞን ለማሳሳት አሁን የምትገዙት እናንተ ናችሁ እያሉ ህዝቡን ለማጭበርበር የሚደረግ ስልት ነው። ይሄ ስልጣን ለማያዝ የሚደረግ ነው። ያ ብቻ አይደለም። በአጋጣሚ ይሄን የኦሮሞ መንግስት አለመሆኑን የሚያሳዩ በጣም ብዙ ነገሮች አሉ። ለምሳሌ በቅርብ ጊዜ የሚካሄዱንም ካየኸው የሚታሰሩት፣ የሚገደሉት፣ እየተፈናቀሉ ያሉት ባለፉት 3 እና 4 ዓመታት ኦሮሞ የራሱ መንግስት ጠንካራ የሆነ መንግስት የራሱ ፍላጎት ማስፈን አለበት የሚሉ ወጣቶች፣ የተማሩ ሰዎች የወያኔን አከርካሪ እንትን አድርጎ የጣሉ ልጆች ወጣቶች ናቸው እየታሰሩ ያሉት። የኦሮሞ መንግስት በሆነ እንደዚህ ሰዎች ያመሰግናቸዋል፣ ያከብራቸዋል። እንግዲህ በጣም ትልቅ ቦታ ሰጣቸው ነበር። አሁን ያለው ምንድነው አንገዛምና እንገዛለን በሚል ሀሳብ መካከል
መካከል ያለ የዶክተር አብይ አስተሳሰብ እንደምገባኝ ከሆነ እኔ እንደምታየኝ ከሆነ ፍሬምወርክ አለ የተወሰነ የተሰራ አጥር አለ ኢትዮጵያ የሚባል አጥር በዚህ አጥር ውስጥ ትንሽ ገመድ አላሉልንና እዚህ ውስጥ ትንሽ እንንቀሳቀስ የሚል ነው ሌላው የኦሮሞ አስተሳሰብ ደግሞ ነው በይሄንን የታሰርንበትን ገመድ በጣጥፈን እኛ በመንፈልገው ሁኔታ እኛ በእንፈልገው አይነት እንኖራለን በራሳችን መንግስት እኛ መርጠን ነው እንግዲህ አሁን እየተጣላ ያለው ይሄ ሁለቱ አስተሳሰብ ነው ምንም ነፃነት መጣ ለማለት የሚያስችል አይመስልኝም አለመምጣቱ ደግሞ የሚካሄደው ጦርነት ከሌላ ቦታ የበለጠ አሁን ኦሮሚያ ላይ ነው በአራቱ አቅጣጫዎች ኦሮሚያ ላይ ነው ጦርነቱ ያለው ከሌላው አካባቢ ማለት ነው እንደገና ደግሞ ያለው መንግስት እየገደልና እያሰቃየ ያስረ ያለው ኦሮሞ ነፃነት ለመጣ ነው አንደኛ ድንበሮቹ አይወረሩም ሁለተኛ ደግሞ ውስጥ ከድንበሩ ውስጥ ደግሞ የሚያስተዳድረው አስተዳዳሪ ኦሮሞ ዳስ ይሄ እንግዲህ ነፃነት ከምን የምለውን ነገር ጥያቄ ያስነሳል ከምንድን ነው ነፃ ይወጣል ከግድያ ነፃ ወጥተናል ከመፈናቀል ነፃ ወጥተናል ከፍራት ነፃ ወጥቷል ህዝባችን አልወጣም so freedom ራሱ ይሄ freedom ነፃነት የምለውን ነገር ኤክስፕረስ በግልጽ መግለጽ ማለት አለብን ማለት ነው ኦሮሞ ሲጠይቀው ካድሬዎች ያው እንደተለመደው እንደ 27 አመቱ ነፃነት መጥቷል ብሎ እየደጋገሙ እየደገሩን ነው ያ ደግሞ አለመምጣቱን የህዝቡ ህይወት የሚያሳይ ይመስለኛል አቶ ጀማል እንደው አሁን ያሉት እንደው የኦሮሞ ህዝብ ጥያቄ አልተመለሰም ነው ምክንያቱም ሲያልቅበት ሲሞትበት የነበረው ጥያቄ ባሁን በዶክተር አብይ እንደው መቼም የባቢሎን ግንብ ባንድ ያልተገነባምና እነዚህ ሰዎች 9 ወራቸው ነውና ይሄንን ሁሉ ባንድ መመለስ ነበረባቸው ማለት እንደው ትንሽ አይከብድም No, okay, ጥያቄውን ልመልስልኝ በመጀመሪያ አስተሳሰባቸው የኦሮሞን ወደ ነፃነት እናመጣለን የሚል የለበት የፖለቲካ ፕሮግራማቸውም አይልም እነሱም ደግሞ ከመጡ በኋላ ለኦሮሞ ህዝብ ነፃነት እንታገላለን ሲሉም አልሰማው እኛ ነፃ አልነበርንም ስል ለማ እንደ ድርጅት ማለት ነው በወያኔ የታዘዘን ነበረ ምንም ነፃነት አልነበረንም ብሎ ሲያምን ሰምቻለሁ እሱ ትክክል ነው ህዝባችንም ያውቃል እሱም ራሱም ደግሞ አምሏል እስካሁን ድረስ ባለፈው 27 አመት ሙሉ እግራችን ሲንቀጠቀጥ ነበረ የነሱ ተጋዢዎች የነሱ ታዛዦች ነበርን ብሎ አምኗል እሱ በጣም ትክክል ነገር ግን ከዛ ባለፈ በ7 እና 8 9 ወር ለምን ሁሉ ነገር ነፃነት አልመጣም ብለ ተከራከራለ ላልከው ሐሳቡም የላቸው ሐሳቡ ብሎር ነው እንግዲህ ሁሉም ነገር everything starts from thinking the way you think የምታስብበት ሁኔታ ነው በድርጊት የምትገልጸው እስካሁን ድረስ ባታየው ሁኔታ ስለ ነፃነት ሲናገሩ አንድም ቀን ሰምቻቸው አላውቅም በፖለቲካ ፕሮግራማቸው ነፃነት ጉዳይ የለም 27 አመት ሙሉ ሲናገሩ የነበሩት ነፃ ወጥተናል አሁንም በ8ኛው አመት በህዝቡ መጣው ትግል በመጣው አንጻራዊ ለውጥ ወያኔዎቹ ህዝቡ በአካባቢው ስላባረረ እነሱ ደግሞ በህዝቡ በመጣው ትግል ተጠቃሚ ስለሆኑ ወጥተን መምጣት ስለቻሉ ነፃ ወጥተናል የሚሉት በህዝቡ ባገኘው አንጻራዊ ድል ራሳቸውን አድቨርታይዝ ለማድረግ እድል አገኙ እንጂ ምንም አይነት የነፃነት ብዙ ነገር ሲናገሩ ብዙም አትሰማም ማለት ነው ሐሳባቸው ውስጥ ያለ አይመስልኝ ሌላው የምናገሩት እኮ ፕሮፓጋንዳ አይተህ እንደሆነ ኢትዮጵያ ታላቅ ነበረች የቀድሞ ገናናዋነቷን እንመልሳለን ኢትዮጵያ አንድም ጊዜ ገናና ሆና አታውቅም ገናና የሚባለው አንድ ማህበረሰብ ነፃ ሆኖ ሲኖር የኢኮኖሚ እድገት ከፍተኛ ሲሆን በልጽጎ በእውቀት ከሌሎች በልጦ ሲገኝ ኢትዮጵያ ውስጥ እነዚህ ነገሮች የሉም በኢኮኖሚ ከየትኛውም ሀገር ቀድማ መታቅም በእውቀት ከየትኛውም ቀድማ ቀርታቅም ነፃ ሆኖ የኖረ ማህበረሰብ በኢትዮጵያ ውስጥ አልነበረም እስከ ዛሬም ድረስ ነፃነት የለም እስከ ዛሬ ድረስ እንኳን ካሁን በፊት አሁን ዓለም ሰልጥና የትና ደረጃ በደረሰችበት ጊዜ እንኳን ነፃነት የለም በኋላ በነበሩ ዘመናት ይቅርና ማለት ስለዚህ የገናናነቱም ዶክተር አብይና ሌሎች የሚያወሩት እውነት ያልሆነ ነገር እንደሆነ ምንም ነፃነት እንዳልነበረ ዛሬ ደግሞ ትናንትና በመለስና በእንትና ትዕዛዝ ሰው ሲገደል ይኖር እንጂ አሁን ደግሞ በዶክተር አብይና በኦሮሞ ሰዎች እየተገደሉ መሆኑን ነው የምናየው እንግዲህ አስተሳሰቡ እስካልተቀየረ ድረስ ነፃነት ማለት ምን ማለት እንደሆነ ዲፋይን እስካልተደረገ ድረስ አንድ ጨቋኝ ወርዶ ሌላው ጨቋኝ መጥቶ አሁንም እኔ ባልኩት መንገድ ካልሄዳችሁ እኔ ባልኩት መንገድ እኔን ካልደገፋችሁ አስራችኋለሁ
አፈናቅሏቸዋል ብሎ እስከሄደ ድረስ ነፃነት የለም እንግዲህ እዚህ ሀገር የአሜሪካ ሀገር አሁን ፕሬዝዳንት አሁን ያለው ፕሬዝዳንት የራሱ ኮንግረስ ለሁለት ተከፍሎ መንግስት ለምሳሌ የራሱን በጀት አጽድቆ መስራት እንዳይችል ተደርጓል ቅርብ ጊዜ ነገር ግን ፕሬዝዳንቱ ወታደር ወይም ፖሊስ አዞ እናንተ የዲሞክራት ፓርቲ አባላቶች የኔን ፖሊሲ ተቃውሟቸዋል መንግስት እንዳይሰራ አድርጋቸዋል ስለዚህ ይገላቸዋል ብሎ ፖሊስ ሲያዝባቸው ሲያስራቸው ወይም ወታደር አዞ ጦርነት ሲያንሳስተን እንግዲህ ኢትዮጵያ ውስጥ ያለው ደግሞ እኔ ሶስት ነች ኢትዮጵያ ለኔ ኢትዮጵያ ሶስት መሆኗን አንተ ካልተቀበልክ ትገደላለህ ትፈናቀላለህ የምላሳሰብ ነው እስካሁን ያለው ይሄ ደግሞ የሚያመለክተው ምንም ነፃነት ስለ ነፃነት እንኳን ማሰብ ያልተቻለበት ሀገር መሆኗን ነው አሁንም ድረስ ስለ ነፃነት ማሰብ የማይችሉ ሰዎች ደግሞ ሲያስተዳድሩ ነፃነት አለ ብሎ ማለት በጣም አስቸጋሪ ነው ብዬ ነው የምገምተው በሁለተኛ ደረጃ ደግሞ የኢትዮጵያ አፈጣጠር ከተፈጥሯ the empire thinking empire የሌሎች ህዝቦችን መብት በመክፈፍ ንብረት ለመንጠቅ የተሰራ ነገር ነው ኦሮሞን በመውደድ ወይም ደግሞ በመጥላት ላይ የተመሰረተ ነገር አይደለም የኢትዮጵያ ጉዳይ የኦሮሞን ኢኮኖሚ በመውደድ ላይ የተመሰረተ ነው ለዚህ ደግሞ ፈጣሪዎች አሉ ይሄንን የፈጠሩት ሰዎች ዶክተር አብይንም ሆነ ለማን አይፈቅዱላቸውም ከዛ ክልሉ ከዛ አስተሳሰብ ውጭ እንዲወጡ አሁን ለምሳሌ አሁን ወደ ስልጣን መጣ የሚባለው የኦፒዲዮ ግሩፕ ከኤፒዲኤም ጋር ተባብሮ ነው የሚለው ኢፒዲኤም የነበረውን የራሳቸውን ተጠቃሚነት ለመጠበቅ ስሉ በኦፒዲዮ ላይ በጣም ከፍተኛ ጫና ነው የሚያካሂዱት እነሱ ብቻ አይደለም በነ ዶክተር አብይ ከውጭ ተጋብዞ የመጡ የድሮ አስተሳሰብ ተሸካሚዎች በጣም ብዙ ናቸው የደርግንም ባለስልጣኖች ጨምረው አሁን የሚካሄደውን አይተህ እንደሆነ የማንነትና የአስተዳደር ኮሚሽን የሚባለው ተፈጥሯል የዚህ ኮሚሽን ዋና ዓላማ እንግዲህ ትግራይ ነበረች አልተቀየረችም ክልሉም እንዳለ ነው የአማራም የራሱ ክልል ውስጥ ነው ያለው ዋና ትልቁ ዓላማ ኦሮሚያ የኦሮሞ ህዝብ አንድ ሆኖ በአንድ ክልል ውስጥ መኖር ስለጀመረ እሱን ካልገነጣጠልን እሱን ካከፋፈል ነው የወደፊት የኢትዮጵያ እድል በጣም መጥፎ ነው የሚላሳሰብ ላይ ተመሰሶ ነው የመጣው ይሄንን ፋሲሊቴት የሚያደርጉት ደግሞ አሁን እንዳልኩት የኢትዮጵያን እንጠብቃለን ኢትዮጵያ ለኛ ሶስት ነች የሚሉት ቦለማና ዶክተር አብይ ናቸው ይህ አስተሳሰብ እስካልተቀየረ ድረስ ነፃነትም የለም እነሱም ነፃ ናቸው ብዬ መገመት በጣም ያስቸግረኛል ሁለተኛ ደግሞ በባህል ደረጃ ካየኸው ኢትዮጵያ የራሷ ቋንቋ አላት በፈጣሪዎቿ መልክ ስለተፈጠረች የሱንም ባህል ነው የምታራምደው ዶክተር አብይ አሁን ምንም እንኳን የስልጣኑ ቁንጮ ናቸው ቢባሉ ስለ ኦሮምኛ ቋንቋ እነሱ እንኳን ያምኑበታል ቢባለው የፌደራል ቋንቋ መሆን አንድም ቀን አጀንዳ አድርጎ ሲያነሱ አይሰምቼ አላውቅም ራሱም ቁንጮ የስልጣኑ ባለቤት ቁንጮ ራሱ ነፃ ስላልሆነ ስለ ኦሮምኛ መናገር አይችልም ስለ ኦሮምኛ የራሱ የሆነ ሀገር የሚያስተዳድረው እንግዲህ በህዝብም ቁጥር በኢኮኖሚም በጣም ከፍተኛ ቁጥር የሚያበረክተው የኦሮሞ ህዝብ ስለዛ ቋንቋ መናገር እንኳን አይችልም ይፈራል የነበሩት ባለፉት 3-4 አመት የነበሩ የኦሮሞ ወጣቶች ጥያቄ የነበረው ስለ እንደነፍንፍኔ መገደል ይቅር ድንበራችን ይከበር የማንነታችን ደግሞ እውቅና ያገኝ የኦሮምኛ የፌደራል ቋንቋ እነዚህ ሁሉ ጥያቄዎች ዛሬ ማንሳት አትችልም ለምን ኮሞፍሌት በእንትን ተከቦ ዶክተር አብይ ኦሮሞ ናቸውና ስለዚህ እሳቸውን ህዝቡ ይከተላል በሚባል የማጭበርበሪያ ስልት ምንም የኦሮሞ ህዝብ ጥያቄዎች እንደሱም አልሰማም በተቃራኒ ግን ላለፉት 100 አመታት የኦሮሞ ህዝብ የታገላቸው ሰዎች በሱ አራማጅነት በሱ አቀንቃኝነት ሲደሰኮሩ ነው የምትሰማው አይ ቲንክ በጣም ትልቅ የሆነ ችግር ወደፊት የሚመጣ ይመስላል ምክንያቱም ዶክተር አብይ የሚያራምዱት አስተሳሰብ ከጊዜው ጋር የሚራመድ ሳይሆን ወደ ኋላ በተቻለ መጠን ወደ 19ኛው ክፍለ ዘመን ማህበረሰቡን የሚወስድ አይነት ነው መሰለኝ ይሄ ደግሞ መጋጨትን መቃቃርን ወደ ጦርነት የሚጋብዝ እንጂ ወደ ሰላም የሚያመጣ አይመስለኝም አስተሳሰቡ ነው በጣም ትልቅ ችግር ያለው ብዬ ነው የምገምተው መልካም አቶ ጀማል ኢብራሂም እስኪ በዚህ ሙዚቃ አረፍት እናርግና እንመለሳለን አሁን ያነሱት ነገር ኦሮሞን ማንነት ማሳጣት ነው የሚል ነገር አንስተዋል እንግዲህ የኦሮሞ ህዝብ አምኖት የተቀበለ ይመስላል እስኪ ወደ ኋላ እንወያይበታለን መልካም ቆይታ
የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁት ከዚህ ከአሜሪካን የሚተላለፍላችሁ የሰይፈ ነበልባል ራዲዮ ፕሮግራም ነው። በድጋሚ መልካም ቆይታ እንላለን። አቶ ጀማል እንግዲህ በዜማው ትንሽ ዘና እንዳሉ ተስፋ አደርጋለሁ። ወደ ቀሪው ጥያቄ ላምራ። እንደው ኢህአዲግ ስልጣን ከተቆጣጠረ በኋላ ሪፎርም ወይም ትራንዚሽን የሚለውን ነገር አካሂዳለሁ እያለ ይገኛል። እውነት የኦሮሞ ህዝብንስ ያሻግራል? እውነት በአግባቡ ይሄን ነገር ይፈጸማል ብለው ያስባሉ? አሁን እንግዲህ ያለው ሁኔታ በጣም አስቸጋሪ ነው። ቅድም ካነሳቸው ጥያቄዎች ለምሳሌ ልጨምርበት ላክልበት የሚፈልገው ሙዚቃውን ስንሰማ የኦሮሞ ህዝብ ትግል ወደፊት መቀጠል እንዳለበትና በአንድነት ቆሞ ወደፊት እንዲራመድ ነው የሚጋብዘው የቅድሙ ሙዚቃ። ነገር ግን ባለፉት 6-7 ወራት ደግሞ ካየኸው ይሄ ትራንዚሽን እና ሪፎርም በመለው አስተሳሰብ የወያኔ ስልት የነበረው ምንድነው? በኦሮሚያ ውስጥ ያለው ትግል እጅግ በጣም በርትቷል። ለዳሽቀን ነውና ስልታዊ በሆነ መንገድ ይሄንን ህዝብ አቅሙን የምናዳክምበት መንገድ ያስፈልገናል የሚል አስተሳሰብ ነበራቸው። በተቻላቸው መጠን በወጣቱ መካከል ክፍፍል ለመፍጠር በማህበረሰቡ መካከል ክፍፍል ለመፍጠር በጣም ብዙ ሰርቷል። በገንዘብም በአስተሳሰብም ለመቀየር ማለት ነው። እንግዲህ እስካሁን ባለፉት 7 እና 8 ወራት የሚደረገው ነገር ስናይ የኦሮሞ ህዝብ ለሁለት እንዲከፈል እየተደረገ ያለ ይመስለኛል። እኔ ከተጨባጭ ሁኔታ ሲመለከት ባለፉት 3 እና 4 አመታት አንድ ላይ ሆኖ ወያኔን ሲታገለው የነበረው ከውስጥም የነበረው ማህበረሰብ ከውጭም ያለው ማህበረሰብ አሁን ለጊዜው ለሁለት ተከፍሏል። ይሄ ደግሞ ለወያኔዎች በጣም ትልቅ ድል ይመስለኛል። ለሌሎችም ደግሞ ኦሮሞን ለመበታተን ስለሚያስቡ አንድ በጣም ታላቅ ድል ይመስለኛል። የተበታተነው ደግሞ ለሁለት የተከፈለው ዶክተር አብይ የሪፎርም ወይም ደግሞ የለውጥ አራማጆች ሊሆኑ ይችላሉ ብሎ ተስፋ በሚያደርገውና ነው ይሄንን የፈጠረው የወያኔ ታክቲክ ነው። የወያኔን ብቻ ሳይሆን ደግሞ ኢምፓየርቷን አንድ ላይ ለማቆየት ኦሮሞን ከማዳከም አለብን፣ ኦሮሞን ከኢትዮጵያን ከኦሮሞ ማዳን አለብን ብሎ የተነሱ ግንቦት ሰባት እና ሌሎችን የመሳሰሉ ድርጅቶች ኦሮሞን ራሱን እንደ ኢንስትሩመንት በመጠቀም እሱን ራሱን በመክፈል ኢትዮጵያን እንጠብቃለን የሚሉና ሌሎችን የሚገሉ አስተሳሰብ ያላቸውን በመደገፍ ለሁለት ማህበረሰባችንን ከፍሎ ነው የምንመለከተው። ይህ የሪፎርም ጉዳይ ጥቅሙ ለማን ነው? ሪፎርምን እናደርጋለን ብሎ የሪፎርሙ ባለቤት ብሎ የወያኔ አስተዳደር እንዲቆይ ጊዜ እንዲያገኝ ራሱን በራሱ ለራሱ እንዲያበረታታ ራሱን እንዲያጠናክር በጣም ትልቅ እድል የሰጠው ነው መሰለኝ። ባይሆንና ቢቀጥል ኖሮ ትግሉ ወያኔ ከኦሮሚያ መውጣት ብቻውን ሳይሆን ኦሮሞ ራሱን በራሱ በሚፈልገው ሁኔታ ራሱን ሊያስተዳድር በቻለ ነበር። አሁን እንግዲህ ለተወሰኑ ወራት ወይም ደግሞ ምናልባት ለአመታት ሊሆን ይችላል ኦሮሞን በተለያየ ሁኔታ በመከፋፈል እርስ በርሱ እየተጨቃጨቀ ኃይሉ እንዲላላ አድርጓል። እንግዲህ ይሄንን ደግሞ የምትመለከተው የወያኔዎች ብቻ ሳይሆኑ ከዚህ ተጠቃሚ ሌሎችም ናቸው። አሁን በቅርብ ጊዜ በኦሮሞ መካከል የሚደረገውን ግጭት የሚያበረታቱ ሚዲያዎች አሉ። ለምሳሌ እንደነሳት በድርጅት መክም ሀገር ቤትን እንደተመለሱ ቅድም ያልኩ ሰዎች ይሄንን ያበረታቱታል። እንደውም በቅርብ ጊዜ በወለጋ አካባቢ የሚደረገው ግድያ በባሌ በጉጂ በቦረና በሐረርጌ የሚደረገው ግድያ ሲያሞካሹ ነው የምትመለከታቸው። ጀግናው የኢትዮጵያ ፕራይም ሚኒስተር እየዳሸቃቸው ነው በእነዚህ አካባቢ የሚል ሁለት ነገር ሊሆን አይችልም። ዶክተር አብይና ለማ አመራር ኦሮሞንም እየገደለ ሌሎች እየተደሰቱበት የኦሮሞ መንግስት ነው ሊባል አይችልም። የኦሮሞ መንግስት ሆነ ኦሮሞን ነው መከላከል ያለበት። ነገር ግን የኦሮሞን ጠላቶች የሚያስደስት መንግስት ከሆነ የኦሮሞ መንግስት ነው ብሎ ማሰብ አይ ቲንክ ራስን ማሞኘት ይመስለኛል። ምክንያቱም እነዛኞቹ ሊደሰቱ የቻሉት ይሄ መንግስት የኦሮሞ መንግስት ስላለና የነሱን አላማ ስለሚያራምድ ነው ብዬ ነው የምገምተው። ይህ የሪፎርሙ ጉዳይ አንድ ወያኔ ጊዜ አግኝታ በእነሱ አምሳል የተሰሩ ሰዎች በተቻለው መጠን የኦሮሞን ህዝብ በሁለቱም በመክፈል እንደገናም ደግሞ ተስፋም እንዲያደርግ ለራሳቸው ጊዜ ማግኛ መሰባሰቢያ ጊዜ የሚፈልጉበት ይመስለኛል። በሁለተኛ ደረጃ ደግሞ ሌሎች
ከወያኔ ተቃራኒ የነበሩ ኢትዮጵያን አድነን እኛ ወደ ስልጣን እንመለሳለን ብለው ሲያስቡ ሰዎች የኛን አስተሳሰብ የሚያራምዱ ግለሰቦች ከኦሮሞ ውስጥ ተገኝተዋልና እኛ ለጊዜው ምንም ሳንል ራሳችንን በማዘጋጀት ራሳችንን በማደራጀት ማህበረሰባችንን በማደራጀት ለጊዜው ኦሮሞ የሚመስለው ግሩፕ በኋላ ደግሞ ተመልሰን እንጥለዋልና ስለዚህ አሁን የኛን ኢንተረስት የሚያራምዱ ሰዎች ተገኝተዋል እንደግፋቸው ብሎ የሚድራምድ ሁኔታ ነው የሚታይ ሪፎርሙም ይሆን ተሐድሶም የሚባለው ነገር ምንም ኮንቴንት የለውም እንደውም ለማና ዶክተር አብይ አስተሳሰብ ካየው ወደ ኋላ የሚያስብ ቅድም እንዳልኩት እንግዲህ ስለነ ምንልክና ሌሎች ነገስታት ሁሉ የሚዘክር አይነት ነው የምናገኘው አይገናኝም ማለት ነው የኦሮሞ ህዝብ ትግል ደግሞ እዚህ ሀገር ውስጥ ኦሮሞ የገባው ለኢኮኖሚ ጥቅም ሲባል በተሰራች ኢምፓየር ውስጥ ነው እኛን አይወክልንም ለማንነታችንንም አይወክልም ስለዚህ የራስን እድል በራስ በመወሰን በእኛ ፍላጎት ከፈለግን ከምንፈልገው ማህበረሰብ ከምንፈልግበት አገር ውስጥ እንድንኖር እንፈልጋለን የራሳችን መንግስት እኛ በምንመርጠው መንግስት እንድንተዳደር እንፈልጋለን የሚል ነው ይሄ እንዲሆን እየፈቀዱም አይደለም ሊፈቅዱም አይሄዱም እንደሚመስለኝ ከሆነ የትራንዚሽን ጉዳይ ቅድም እንዳልኩ የዲሞክራሲ ትራንዚሽን የህዝቦች ሪፈረንደም የተናቀቀው በተለይ በ1990ዎቹ የነበረው የሰርድ ዌቭ ኦፍ ዲሞክራታይዜሽን ትራንዚሽን የሚባለው ማለት ነው ሌሎች ጨቋኝ ማህበረሰቦች ጨቋኝ የነበሩ እንትኖች የተጠናቀቁት በህዝብ ድምጽ ነው ስለ ህዝብ ድምጽ ሲነሳ አንሰማም በኢትዮጵያ ውስጥ በሪፈረንደም ይጠናቀቅ የኢትዮጵያ ችግር የኮሎናይዜሽን ጉዳይ ነው ወይም ደግሞ የኮሎናይዝ ሆነናል ብሎ የሚከራከሩ አሉና ህዝቡ ይህንን በዚህ ጥያቄ ላይ የራሱን ድምጽ ተጠቅሞ መፍትሄ ይስጥበት የሚል እንትን አትሰማም የምንነገረው እኛ የምናውነው በዚህ ነው ካላመናችሁ እንገላለን ካላመናችሁ ደግሞ እናፈናቅላለን እናስራለን የሚል ነው አሁንም የሚራመደው ያለው ይሄው ነው መስለኝ ስለዚህ ሪፎርሙም ለውጡም ለኦሮሞ ሳይሆን ሌሎች ራሳቸውን እንዲያደራጁ እንዲያጠነክሩ በኦሮሚያ ውስጥ ጦርነት እየተካሄደ ኦሮሞ እየተገደለ እየተፈናቀለ ሌሎች ደግሞ አንጻራዊ ሰላም በማግኘት ራሳቸውን አደራጅተው ትጥቅ እንዲያገኙ የተበለጠውን እንድታጠቁና እንዲዘጋጁ የኦሮሞ ህዝብ ትግል ደግሞ እንዲበታተን እድል የከፈተ እንጂ ለኦሮሞ እየተጠቀመ ያለ አይመስልኝ መልካም አቶ ጀማል እንደው ከዚህ ጋር እንደው አያይዘው እንዲመልሱልኝ የምፈልገው እንደው ከዚህ በፊት ያየነው የዛሬ 2 አመት የኦሮሞ ተወላጆች ዳር እስከ ዳር ወንዝ ሳይከልላቸው ቡራዩን ኬኛ ፊንፊኔን ኬኛ ከጅማ ከወለጋ ከሐረር ከዙሪያው ያለው ኦሮሞ ፊንፊኔን ኬኛ ሲል ነበረ ሞቷል በዛም በአሁኑ ወቅት የኦሮሞ አንድነት አለ ማለት ይቻላል እንዴት ይመለከታል ለምሳሌ ዶክተር አብይ ወለጋ ቢሄድ እኔን ይገሉኛል ጅማና አርሲ ሐረር ኦሮሞ አይሆንም ላይ ታዩ የሚል ነገር አመጣዋል በኢትዮጵያ ታሪክ ውስጥ አንድ መሪ እንደዚህ አይነት ከፋፍለህ ግዛ ነገር የሚያመጣው ለምን ይሆናል የኦሮሞ ህዝብን ከፋፍሎ ለመግዛት ይሆን ወይስ ሌላ አጀንዳ ይኖረው ይሆን አቶ ጀማል እንግዲህ ቅድም ያልኳቸው በተደጋጋሚ አትሊስት ለማሳየት የሞከርኩት ባለፉት 3 እና 4 አመታት የነበረው የኦሮሞ ህዝብ አንድነት በተለይም በወጣቱ መካከል የነበረው በአብሮ መታገል እንትን አሁን ከነሱ ሪፎርም ነው ለውጥ ነው ብሎ ካመጡት ጊዜ በኋላ ለሁለት እየተከፈለ መሆኑን ነው የምትመለከተው በውጭም በአገር ውስጥ የዶክተር አብይ ወደ ስልጣን መምጣት የኦሮሞን ህዝብ አንድነት ከማጠናከር ይልቅ ጥያቄዎቹንም የአንድነቱን ብቻ አይደለም እኮ ጥያቄዎቹንም ህዝቡ ውስጥ ጠይቃቸው የነበሩ ሴንትራል የሆኑ ጥያቄዎችም ወደ ኋላ ተገፍተው ኦሮሞም ለሁለት ተከፍሎ ነው የምትመለከተው ጥያቄዎቹም የሉም ምንም ስለነሱ ጥያቄዎች የሚያነሳ ሰው የለም ሁለተኛ ደግሞ ህዝቡም ለጥያቄዎቹ በአንድነት ለምን የኦሮሞ ህዝብ ተሰነጠቀ አሁን እርሶ ያሉኝ ያሉት የኦሮሞ ተወላጆች ለሁለት ተሰንጥቀዋል የኦሮሞ ህዝብ የሚፈልገውንና ማግኘት ያለበትን አያውቅም ለምንድነው እንደ ንፋስ እንደሚያወዛውዘው የሚወዛወዝበት ምክንያት ምንድነው ጧት የሞተበት ትናንት ያለቀበትን የኦሮሞ ህዝብ ቆሞ ማወቅ የለበትም አያውቅም ማለት ነው ያውቃል በደንብ ትክክል ያውቃል ትልቁ ችግር ምን መሰለህ ህወሓት ወይም ደግሞ ከዛ በፊትም የነበሩ መንግስታት
አንደኛ ግለሰቦቹም በግልጽ ኦሮሞ ስላልሆኑ እየበደለን ያለው ሌላ ሰው ነው የሚል አስተሳሰብ በማህበረሰቡ ውስጥ አለ። እየበደለን ያለው እየገደለን ያለው ትግሬ ነው ወይም ደግሞ ከትግራይ እንወክላለን ያለው መንግስቱ ነው የሚል አስተሳሰብ አለ። ሁለተኛ ደግሞ ከነሱ በፊት የነበሩት መንግስታት የአማራ ናቸው፣ ስለዚህ እየበደለን ያለው አማራ ነው የሚል አስተሳሰብ አለ። አሁን አዲሱ ስልት የመጣው ያንኑ አስተሳሰብ የሚያራምዱ የኦሮሞ ተወላጆች ወደ ስልጣን እንዲመጡ ነው እየተደረገው። እንግዲህ አሁን ህዝቡ እያለ ያለው ምናልባት እነዚህ ሰዎች ኦሮሞ ስለሆኑ በደም ከሌሎቹ ካለፉት ገዢዎች በአስተሳሰብ ሊለዩ ይችላሉና እድል እንስጣቸው። አሁን የመጣው መንግስት የኦሮሞ ነው የሚባልበት አስተሳሰብ ከዚህ የተነሳ ምናልባት እነዚህ ሰዎች ኦሮሞ ስለሆኑ እንደ ትግሬዎቹ ወይም እንደ አማራዎቹ አይገሉንም፣ መብታችንን ሊያከብሩልን ይችሉ ይሆናል። ከዚህም በተጨማሪ ደግሞ ወደ ስልጣን የመጡት በእኛ ህዝብ ትግል በቄሮዎቹ ትግል ስለሆነ የቄሮዎቹን የትግል ዓላማ ደግሞ ስለሚያውቁ ያንኑ መንገድ ተከትሎ ሊሄዱ ይችላሉ የሚል ተስፋ ነው በማህበረሰቡ ውስጥ ያለው። ይሄ ተስፋ ነው ለሁለት እንዲከፈል ማህበረሰቡን እያደረገ ያለው። ነገር ግን ሰዎቹ ከአስተሳሰባቸው አንስተህ ስትመለከት እንግዲህ ተግባር ከአስተሳሰብ ነው የምንሰው ብያለሁ። አንድ ሰው የሚተገብረው የሚያስበውን ነገር ነው። የሚያስበውን ነገር ደግሞ በስናገር ነው የምትመለከተው ከመተግበሩ በፊት። እስካሁን ድረስ በእነሱ ቋንቋ የሚነገሩ ነገሮች ኦሮሞ ትናንትና ሲቃወማቸው የነበሩ ነገሮች ናቸው። የድንበር አከላለልን፣ የፌዴሬሽንን ጉዳይን፣ የህገ-መንግስት ጉዳይን፣ የኢትዮጵያዊነት ጉዳይን ስትመለከት ኦሮሞ ስታገላቸው የነበሩ ነገሮች ናቸው። እነዚህ በአቶ ለማና በዶክተር አብይ የሚነገሩ ጽንሰ ሀሳቦች በአንድ አማራ ቢነገሩ፣ በአንድ ትግሬ ቢነገሩ ወይም ኦሮሞ ባልሆነ በማንኛውም ሰው ቢነገሩ የኦሮሞ ህዝብ በፍጹም አይሰማቸውም ነበር። ታክቲኩ ምንድነው? ኦሮምኛ ሊናገር የሚችል ኦሮሞ በሆነ ሰው እዚህ ቦታ ካስቀመጥነውና ከተናገረ እኛ የምንናገረውን የኦሮሞ ህዝብ ለሁለት መክፈል እንችላለን። ለሁለት ሲከፈሉ ደግሞ አቅማቸው ይደክማል። አቅማቸው ሲዳከም ደግሞ እኛ በሌሎች ህዝቦች ራሳችንን አጠናክረን ተመልሰን ስልጣን እንይዛለን። ለዚህ ደግሞ የኛ ህዝብ በአንድ በኩል ተጭበርብሮ ያለ ነው መስለኝ። ለምን ከ150 ዓመታት በላይ ያለው ገዢ በጥላላ ሌላ ሰው ስለነበረ አሁን እኛ ስልጣን ይዘናል፣ የምኒልክ ቤተ መንግስት ገብተናል የሚል አስተሳሰብ እነሱ ደግሞ በፕሮፓጋንዳ ህዝቡን ፊድ እያደረጓቸው አሁን እኛንን ቤተ መንግስት ያለነው የኦሮሞ መንግስት ስለመጣ ባካችሁ እንዳንዋረድ እርዱን እያሉ ህዝቡን እያጭበረበሩ ነው። ነገር ግን ከህዝቡ ጥያቄዎች አንድ ቀንም ሲያነሱ አንሰማም። ለሁለት እንዲከፈል ያደረገው ማህበረሰቡን ማለት ነው። ይህ የተስፋ ጉዳይ ደግሞ እያለቀ ነው የሚሄደው ቀስ በቀስ። ለምን እነሱ የሚያደርጓቸው ድርጊቶች ከአስተሳሰባቸው ጋር የሚገናኝ ስለሆነ አስተሳሰባቸውን ደግሞ በንግግራቸው እየሰማን ስለሆነ ወደ ተግባሩ ሲራመዱ በኋላ ይህ የፎልስ ሆፕ ግልጽ ሲወጣ እነሱና ማህበረሰቡ የሚጋጩ ሆኖ ነው የሚታይ። በተለይ ደግሞ በቅርብ ጊዜ የተነሳው ጦርነት ወደዛ የሚያስከድ ነው። ይሄንን አንድ ምሳሌ መጨመር ፈልጋለሁ። ኦኬ፣ ያሳጥሩልኝ። ህዝቡን የመነጣጠሉ ጉዳይ ነው። እኔ የተወለድኩትና ያደግኩት ባሌ ነው። ባሌ በ1960ዎቹ የኢትዮጵያ መንግስት ላይ በጣም ጦርነት አንስቶ ሲታገል ነበር። የባሌን ህዝብ ለማጥቃትና ለመግደል ባሌን ብቻ አይደለም ሐረርጌንም ጨምሮ ጉጂንም ቦረናን ጨምሮ ያ ትግል በጣም ተስፋፍቶ እነዚህ ሁሉ ክፍለ ሀገሮች ውስጥ ስለገባ ኦሮሞን የዛ አካባቢ ትግል ይደረግ የነበረው ህዝብ ለማጥቃት የኦሮሞ ጄኔራል ነው የላኩበት ጃገማ ኬሎን ማለት ነው። ያኔ የነበረው ፕሮፓጋንዳ እነዚህ በሶማሊያ አካባቢ የሚኖሩ ሰዎች በሃይማኖት እስልምና ስለሚከተሉ ከሶማሌዎች ጋር ያላቸው አስተሳሰብ ይመሳሰላል፣ ይዛመዳል። በጉርብትና አብሮ ስለሚኖሩ ከሶማሌዎች ጋር ያለው አስተሳሰብ ይዛመዳል። ስለዚህ የዚያድ ባሬ ተከታይና አሽከሮች ናቸው በሚል ሌሎች ኦሮሞዎችን በዛ ህብረተሰብ ላይ አዝምቶ ነው ሲያስፈጁ የነበሩት። ጃገማ ኬሎ ኦሮሞ ነው አዱ ከፈጆቹ ማለት ነው። አሁን የምንመለከተው የነ ዶክተር አብይ የቋንቋ አጠቃቀም ወለጋዎች የትግሬዎች ተገዢ ሆነዋል። ለቲፒኤልኤፍ እየታዘዙ ነው። ለቲፒኤልኤፍ እየታዘዙ ስለሆነ ሄደን እናጥቃቸው፣ የምናጠቃው ደግሞ የኦሮሞ ህዝብ ጥቅም ለማስከበር ነው የሚል የድሮውን አይነት ስልት አዲስ ያመጡ ይመስላል። ህብረተሰቡ ደግሞ በተስፋ ቅድም ካልኩት በተስፋ ለሁለት ስለተከፈለ እንዳለፉት 3 እና 4 ዓመታት በወያኔ ላይ ሲያደርግ እንደነበረው በአንዴ ተነስቶ ይሄንን ማድረግ አትችሉም ብሎ ተስቃወም በግልጽ አታዩም ማለት ነው። ይሄ የማጭበርበር
ኦሮሞን ተከፋፍሎ እርስ በርሱ ማገዳደል የተለመደና ከአሁንም በፊት የነበረ ስለሆነ አዲስ አይደለም የኛ ህዝብ እንግዲህ ምቃት አለበት ነው ዋናው ነገር መልካም አቶ ጀማል እንግዲህ ካለኝ ሰዓት አንፃር እንደው አጠራ ያደረጉ እንዲመልሱልኝ ባኮትን ጠይቃለሁኝ እንግዲህ የዛሬና ትናንትና የተለያየ ባለስልጣናቶች መግለጫ ሰጥተዋል የኦሮሞ ነጻነት ግንባርም በዚህ ላይ መግለጫ ሰጥቷል በወለጋ ዞን ላይ የሄሊኮፕተር ጥቃት አልተፈጸመም ውሸት ነው ሲል መንግስት መግለጫ ሲሰጥ የኦሮሞ ነጻነት ግንባር ደግሞ ግመል ሰርቆ አጎንብሶ መሄድ አይቻልም በሚል እሱ መግለጫ ሰጥቷል እንደ እውነት ይሄ ነገር አልተፈጸመም አሁንም ዳግመኛ የኦፒዶች የኦሮሞ ህዝብን እየዋሹት ይሆን ለዚህ በጣም ቀላሉ መንገድ እንግዲህ በአካባቢ ያለውን ማህበረሰብ መጠየቅ ነው ሁለቱንም አይደለም ወለፍንም መጠየቅ ግድ የሚያስፈልግ አይመስልኝም ኢትዮጵያንም መንግስት መጠየቅ አስፈላጊ አይመስልኝም በኢትዮጵያ መንግስት ደግሞ ካየው መዋሸት የተለመደ ነው ባለፉት ሌላዎቹን ካገቡ በፊት የነበሩትን መንግስታት እንኳን ብንተው ባለፉት 27 አመታት እዚህ ሀገር ውስጥ ማንንም ሰው ሐሳቡን በግልጽ መግለጽ ይችላል በተባለበት ሀገር ውስጥ ስንትና ሰዎች እየተገደሉ በድብቅ እየታሰሩ መድረሻቸው እየጠፋ ስንትና ንብረት እንደተቀማ ያየነው ነገር እየተካደ ማለት ነው በጣም ወደ ኋላ ሳንደቅ ደግሞ እንደነ ቦታዬ ደንዳ ያለውን ከለምሳሌ አነጋገር የቅርብ ጊዜ ንግግሩን ካየው ሰው የሚገል ወታደር የለንም የሚል አይነት በጣም ከእውነት የራቀ አይነት አነጋገሮች አለ በኢትዮጵያ መንግስት በአስተዳደሩ የተለመደው ቅጥፈት ምንም የተቀየረ አይመስልኝም ያው የቀጠለ ውሸት ነው የኢትዮጵያን መንግስት ማመን በፍጹም የሚቻል አይመስልኝም ለዚህ ነገር ትክክለኛው ነገር ምንድነው ብሎ ለማረጋገጥ በአካባቢ ያለው ማህበረሰብ የምትቃት የሚደርስበት የሚሸማቀቀው የሚገደለው የሚፈናቀለው እሱ ስለሆነ ያንን ማህበረሰብ መጠየቁ ለዚህ ይሄንን ለማጣራት አንደኛው መንገድ ይመስለኛል ከዚህ በተጨማሪ ደግሞ ከሁለቱ በተለየ ሁኔታ ሌላ የሚያጣራ አካል ካልተቋቋመ በስተቀር ይሄንን እገሌ አዳላ ደረገም እገሌ አድርጓል ብሎ ለመከራከር ምንም ፋይዳ ያለው አይመስለኝም ያለውም ባህል ደግሞ የፖለቲካ ባህል እዛ ሀገር ውስጥ ያለው የፖለቲካ ባህል ተመሳሳይ ስለሆነ በሁለቱም ጎራ ያለው ከዛም በፊት ያለው አስተሳሰብ ሜንታሊቲ የአስተሳሰብ ጉዳይ ስለሚመሳሰል አንዱም እውነት አንዱም ውሸት ሊሆን ይችላል ዋናው ነገር ለዚህ ማስረጃ ሊሆን የሚችለው አንድ ማህበረሰቡ ነው ሁለተኛው ደግሞ አንድ አጣሪ አካል ሲኖር ነው አጣሪው ደግሞ ከማህበረሰቡ ኢንፎርሜሽን የሚያገኘውና ማህበረሰቡን መጠየቁ በጣም ጥሩ ይመስለኛል መልካም እንግዲህ በኢትዮጵያ መንግስትና በኦሌፍ መካከል የተደረገ ስምምነት አለ ያ ስምምነት ተጥሶ እርስ በራሳቸው እየተካሰሱ ጦር እስከ መማዛዝ ድረስ ደርሷል እንግዲህ አንድ የሚያስታውሰን ነገር በ1984 ዓመተ ምህረት የኦሮሞ ነጻነት ግንባር ተገፍቶ ከሀገር እንዲወጣ ተደርጓል ምናልባት አሁንም ይሄ ነገር ሊከሰት ይሆን ምክንያት በ1984 ዓመተ ምህረት ኦነግ 2 ሚሊዮን በተለያየ ዞኖች በኢትዮጵያ ውስጥ ተወዳዳሪዎች አድርጎ ነበር ጠቅላይ ሚኒስትሩ ይሄ ከሆነ ኢህአዴግ እንደሚሸነፍ ስላወቁ ተደብድቦ እንዲወጣ ተደርጓል አሁንም ያ ተመሳሳይ ነገር ሊከሰት ይሆን አቶ ጀማል ፕራክቲካሊ ካየነው ፕሮሰሱ ኦልሬዲ ጀምሯል በተጨባጭ በስራ ላይ ማለት ነው እንግዲህ ጦርነቶች በቃላት ጦርነቶችም እንዳሉ ይሰማል እንደገና ደግሞ በአካልም በፍጥጫው ያው እንትን ያያየነው ነው ያለው ሰዎች ታሰሩም አይተናል ቀጥሎ የሚመጣው እንግዲህ ከላይ ያሉት ሰዎች ሲታሰሩ ነው ሊታሰሩ ይችላሉ የሚል ግምት ነው ያለኝ ዋናው ለዚህ ሁሉ ትልቁ ችግር ከመንስኤው ወደ ኋላ ከሄድን I think ኦሮሞ በመሆን አንድን ሰው ማመኑ አስቸጋሪ ሊሆን ይችላል ምክንያቱም ሰዎች ሁሉ ዩኒፎርምሊ ያስባሉ ብሎ መገመት በጣም አስቸጋሪ አንድ ሰው ኦሮሞ ስለሆነ ጥሩ ሰው ነው ቆንጆ ነው አስተሳሰቡ ከኔ ጋር ይጣጣላል ብሎ ማለት ራስን ማሞኘት ይመስለኛል አብረህ የተወለድከው ወንድም ከአንድ አይነት ሐሳብ ላይ ኖር ይችላል ቬሪፋይ ለማረጋገጥ ለማተማመን መጀመሪያውኑ ድርድር ሲያደርጉ የራሳቸውን የፕሪኮንዲሽን ማድረግ ያለባቸው ይመስለኛል ከሁለቱም ወገን ማለት ነው ለምሳሌ ከኢትዮጵያ መንግስት ወገን እንደምመስለኝ ከሆነ ህገ መንግስትን መቀበል አንድ ፕሪኮንዲሽን የተሰጣቸው ይመስለኛል ሌሎቹ ደግሞ ለምሳሌ በወለፍን ከተመለከትን ኢትዮጵያ ውስጥ ያለው አስተዳደር በጉልበት ኢትዮጵያ ኤምፓየር ስለሆነች በዚህ ኤምፓየር ውስጥ ማንኛውም ማህበረሰብ በፍላጎቱ ስላልተቀላቀለ ከፈጣሪዎቹ ውጪ
ህዝቡ በራሱ የራሱን መብት ወስኖ ነፃ እንዲወጣ ወይም ደግሞ ኢትዮጵያ ውስጥ እንዲቆይ እንፈልጋለን ብሎ የሚያስቡ ከሆነ የተወሰነ ፔሪድ ሰጥቶ ማለት ነው 4 ይሁን 5 ይሁን 10 ዓመት ይሁን በዚህ ጊዜ ውስጥ ህዝባችን የራሱን መብት በራሱ እንዲወስን እንፈልጋለንና ለኛ ይሄኛውን እንደ ፕሪኮንዲሽን እንቀበለዋለን የሚል አይነት ነገር ሰምቼ ማላገም እስከዛሬ ድረስ እንደውም የባሰውን ያው ወታደሩን ወደ ካምፕ ይግባ ነው የኢትዮጵያን ደግሞ እንጠብቃለን የሚሉት ሰዎች አንተ ትጥቅፈታ ነው ትጥቅፈታ እንግዲህ ከ27 ዓመት በፊት ነበር መለስን ሰላማዊ ሆነ ግን ፈልጋለን ነው ይኑር ነገር ግን ሰላማዊ አይነት ያልታጠቀ ጥርስ ያለው ነገር ነው የምንፈልገው ነው እንግዲህ በተግባር በተጨባጭ ተመሳሳይ ነገር እየተራመደ ይመስለኛል ከ27 ዓመት በፊት ትጥቅ የሌለው የኦሮሞ ነው የሚፈልግ የነበረው በወለስም መልክ ብንነገር ዛሬም ትጥቅ የሌለው ኦሮሞ ነው የሚፈልገው ይሄ ደግሞ ለሚቀጥሉት 50 እና 100 ዓመታት እኛ የታጠቅን ሰዎች በፈለግን መልክ ኦሮሞን እንቀርጻለን ከኛ በተጨማሪ ሌሎች ኢትዮጵያ ሶስት ነች የሚል ሌላ 1 2 3 ጄኔሬሽን ከቀጠልን የኦሮሞ ጉዳይ በዛ ያከትማል የሚል ስልጣን የሆነ አፕሮች ያለበት ነው መሰለኝ የ92ቱ በወለፍ ላይ እንደ ድርጅት ምናልባት በባሰ መልኩም ሊመጣ ይችላል ብዬ ገምታለሁ ስሪላንካ ተሚል ታይገርስ ካሁን በፊት በተመሳሳይ ስልት ተጠቅመውበት ዛሬ የተሚል ታይገርን ድምጽ የሚሰማ ሰው የለም አላቅም እንግዲህ የመራሩ ነው የሚያውቀው ይሄንን የወለፍ አመራር ለህዝቡም ለራሱም ግልጽ የሆነ እንትን ያስፈልገዋል ይመስለኛል የድርጅቱን ጉዳይ በጣም ግልጽ የሆነ መቋጫ የሚያስፈልገው ነው መስለኝ ከህዝቡም ጋር በግልጽ ውይይት ኮሙኒኬሽን የሚያስፈልገው ነው መስለኝ ሁለቱም ቡድኖች ለኦሮሞ የሚያስቡ ከሆነ ደግሞ አንድ ላይ ቁጭ ብለው ጦርነት በኦሮሚያ ውስጥ በኦሮሞ መካከል አያስፈልግም ትክክልም አይደለም ብሎ መቀራረብና መነጋገር ያስፈልጋል በተለይም ደግሞ እንደና አብይና ለማ በአካባቢው ሰላም እንፈጥራለን በሌሎች ማህበረሰቦችና ኦሮሞ መካከል ሰላም እንፈጥራለን የሚሉ ሰዎች ኦሮሞን እርስ ማጋጨቱ እርስ ማዋጋቱ በጣም ነውር ይመስለኛል እንግዲህ በተወላጅነት በኦሮሞ ከሆኑ ማለት ነው እሱን ራሳቸው ናቸው ዲፋይን የሚያደርጉት ዋናው ነገር ማህበረሰቡ ጫና ማድረግ አለበት አሁን ባለው ሁኔታ ባለው ፍጥጫ ገሌ ትክክል አይደለም ብሎ እዛ ላይ ከመድረስ በፊት አሁን የሚያስፈልገው ጦርነት ማቆም በኦሮሚያ ውስጥ በኦሮሞ መካከል ጦርነት አያስፈልግም ስለዚህ ጦርነቱ ቆሞ ለመነጋገር እድል መክፈቱ አስፈላጊ ይመስለኛል ይሄ ደግሞ ህዝቡ ራሱ እነሱ ሲጋጩ የሚያልቀው ችግር የሚደርስበት ህፃናቶቹ ደካሞቹ ሽማግሌዎቹ አሮጊቶቹ ትምህርት ቤት የሚዘጋባቸው ሰዎች ማህበረሰቡ ራሱ ስለሆነ ማህበረሰቡ ከተማሪው እስከ ወጣቱ እስከ ሽማግሌው ኢምቢ ማለት ያለበት ነው መስለኝ መልካም አቶ ጀማል እንግዲህ በሁለት ደቂቃ ውስጥ እንዲያጠናቅቁልኝ ፈልጋለሁ በተለይ የኦሮሞ ተወላጆች በውጭ የነበሩ ዲያስፖራዎች ወደ ሀገር ቤት በመግባት ኦፒዶን ወይም አሁን ያለውን የነለማን ግሩፕ በመደገፍ ሌላውን ድርጅት ላይ ዘመቻ በመክፈት ኦሮሞን ለመክፈል የሚደረግ ነገሮች አሉና እንዴት ያዩታል በመጨረሻም ሊያስተላልፉት የሚያስተላልፉት ነገር ካለ ድሉል ልስጦት በጣም አመሰግናለሁ ዲያስፖራ እንግዲህ በተለያየ መልኩ ለህዝቡ ለትግሉ ለሀገር ውስጥ ላለው ተዋጽኦ ሲያደርግ ነበር ዲያስፖራ ለማንኛውም ወሳኝ ኃይል እንዳልነበረ ህዝባችን አይቶታል ብዬ ነው የምገምተው ምክንያቱም ህዝቡ ራሱ ተነስቶ ትግሉን ሲያደርግ በ4 እና በ5 ዓመት ጊዜ ውስጥ የነበረውን የወያኔን መንግስት ገርስሶታል አሁን ለክፍፍሉ ደግሞ አስተዋጽኦ ያደረገው ቡድን በሀገር ውስጥም በውጭም ነው የከፋፈለው የዲያስፖራው ደግሞ ቡድን ለድሮንም ለሁለቱም የተከፈለ ነበር ግማሹ በሆዱ ደብቆ ከወያኔ ጋር ለመስራት በኦፒዲዮ ውስጥ ለሰራ ይፈልግ የነበረ ነው ሌላው ደግሞ የኢትዮጵያ መንግስት መጥፋት አለበት የሚል ነው በቅርብ ጊዜ የምትመለከተው በኦሮሞ በኩል በተለይ ኦሮሞ በኩል በጣም የሚያሳዝነው ነገር ሌሎች እንኳን ታክቲካሊ ጥቅም እናገኛለን አቶ ለማና ዶክተር አብይ የኢትዮጵያነት ሱስ ነው የሚለው ነገር ያራምድልናል ብሎ ስለሚሉ ያንን ለማራመድ ደርግና ሌሎችም ጨምሮ አገር ቤት ከፍቶ ፕሮፓጋንዳውን በተሩ ምንም አይደለም ነገር ግን የኦሮሞ ደግሞ አገር ቤት ገብቶ መሬት ስጡን ለኛ መሬት ስጡን እንደግፋቸዋለን በጥቅም ለመገዛት ማለት ነው ይሄ ህልም ድሮውንም ጥንትም ቆይቷል ነበር በሰዎች ውስጥ
ይሄንን ደግሞ ታክቲክ ያመጡት ወያኔዎች ናቸው በተቻላቸው መጠን አርቲስቶችንም ገዝተው ከውጭ ሀገር ወደ ሀገር ለማስገባት ሲያታገሉ ነበር ከ2005 ጊዜ ጀምሮ ማለት ነው ቅንጅትና ወያኔ በተጣላበት ጊዜ ኦሮሞዎችን እንደታደርገው ወደ ሀገር መልሰን የኛ ተገዢ እናደርጋለን ብለው በጥቅም ለመደለል በጣም ሙከራ ሲደረግ ነበር ያንን የሚመኙ ነገር ግን ኦፒዲኦስን ደግሞ በጣም የተጠላ ስለነበረ ወደ ተመመለስ የሚፈልጉ ሰዎች ነበሩ አሁን የኦፒዲኦስን በትንሽ ነፃ ወጥቷል እንደለማ ከነዛ ነፃ ወጥቷል ብለው ስለሚያስቡ ከነለማ ስር በመጠቅ ያንን ጥቅም ለማራመድ የሄዱ በጣም ብዙ ሰዎች አሉ ሌላ ደግሞ ትግል የተለቻቸው ለረጅም ጊዜ ውጭ ሀገር የቆዩ ውጭ ሀገር በመቆየታቸው ደግሞ ብርዱንም ቁሩንም አልቻልን የሚሉ ሰዎች ሀገር ቤት ተመልሰዋል እንግዲህ የህዝቡ መብት ተከብሯል ብሎ ስለሆነ ብቻ ሳይሆን የራሳቸው ምኞት ስለነበረና እንደለማ ደግሞ ግቡ ስላላቸው ተስፋ ቆርጠው ውጭም ሲቀመጡ ስለነበሩ አሁን ደግሞ ያለው መንግስት አትልስ ለጊዜው ወይም ለወደፊትም እኛን ከደገፋችሁ ምንም ችግር የለም የሚል እንትን ስላላቸው አይ ቲንክ ከራሳቸው ፐርሰናል አምቢሽን ጋር ስለተያያዘላቸው ይሄዱ ነው መስለኝ ሌሎች ግን በሐቅም በእውነትም የኦሮሞ ህዝብ መብት መከበር አለበት የሚሉ ሰዎች በተስፋ ቅድም እንዳልኩት እነዚህ ሰዎች በህዝባችን ትግል ወደፊት ስለመጡ ምናልባት ለውጥ ሊያመጡ ይችላሉና እንደግፋቸው ከደገፍናቸው ወደምንፈልገው ነፃነት ሊወስዱን ይችላሉ ያሉ ከሀገር ውስጥ ወደ ውጭ የገቡ ሰዎች እንዳሉ በጣም እርግጠኛ ነኝ ነገር ግን አሁን በመካሄደው የጦርነት አውድ የሚደሰቱ አይመስለኝም ሁለተኛ ደግሞ ዳይሬክሽኑ አቅጣጫው እንደ ዶክተር አብይ የሚከተሉት የወደፊት አቅጣጫ እንደዛ አይነቶቹ ሰዎች የሚያስደስት አይመስለኝም ለምን አቅጣጫው የአማራን የበላይነት የሚመልስ የድሮውን ስርዓት የሚናፍቅ ኦሮሚያን በተለያየ መልኩ እንደ ግዛትም ማለት ነው እንደ ቴሪቶሪያል የሚከፋፍል የኦሮሞ ህዝብ አስተሳሰብ አሁን እንዳለው ለሁለት ወይም ለሶስት ወይም ከዛ በላይ ሊከፍል በሚችል የሚሄድ አቅጣጫ ስለሆነ አይ ቲንክ እነሱ የሚደሰቱ አይመስለኝም ስለዚህ ወደፊት ትግሉ የሚቀጥል ነው መስለኝ መልካም ለማጠቃለል አንተ እንዳልከው እሺ ሊቀጥሉ ቶሎ ለአጠቃለል ስላልከኝ ለማጠቃለል እንደላይ ግምት ህዝቡ መረዳት ያለበት አሁን ያለንበት ችግር እኛንን የፈጠርነው ወይስ አይደለንም የሚለውን ማሰብ አለበት ኦሮሞ ይሄ በኦሮሞ መካከል የሚደረገው ትግል ወይም ደግሞ እርስ በርስ የሚደረገው ግጭት ኦሮሞዎች የፈጠሩት ችግር አይደለም ከኦሮሞ ውጪ በሆነ ኦሮሚያ በመወረሯ በሌሎች አስተሳሰቦች የኦሮሞ ማህበር ውስጥ እንዲበቅል ስለተደረገ የነዛን ሰዎች አስተሳሰብ ተሸካሚ በመሆን እርስ በርሳችን እየተጋጨን ነው ያለነው ይሄ ደግሞ አስተሳሰብ የመጣው ኢትዮጵያ ስትፈጠር ነው አንተ ኢትዮጵያ ሳትሆን ኢትዮጵያን ብለህ እንድታስብ ተደርጋል የአማርኛ ቋንቋ በተፈጥሮ የራስ ሳይሆን በአማርኛ እንድትናገር የአማራን ባህል የበላይ ሆነ እንድታገብር ተደርጋል ይሄ አሁን የምታየው ግጭት 150 ዓመታት ወይም ደግሞ ከ1931 ኢትዮጵያ እንደ ሀገር አንድ ልጅ ከተባለበት ጊዜ ጀምሮ ሲራመድ የነበረ ኦሮሞን የራሱን ክዶ የበታችነትን በመውሰድ የነምንልክን ሌጋሲ እንዲቀበል ስለተደረገ የቪክቲማይዜሽን ነው ያለው ችግሩ እኛ ፈጣሪዎች አይደለንም የችግሩ ፈጣሪዎች ኦሮሞ አይደለም ከሌላ ጎን ቆሞ ኦሮሞን ለመግደል ጦር የሚያበረው ይሁን በአንድ ጎንም ቆሞ ከሱ ጋር የሚታገለው ኦሮሞ ይሄ ችግር እኛ የፈጠርነው ሳይሆን የሌሎች ሰዎች ሐሳብ ተሸካሚ በመሆናችን እየተጋጨን ነው የሚለው ህዝቡ ማሰብ አለበት ከዛ አይነት አስተሳሰብ ነፃ ከወጣ ኦሮሞ እርስ በርሱ አይጋጭም መልካም ከዛ አይነት አስተሳሰብ እርስ በርሱ መመካከርን ከጀመረ ባህላችንም አይደለም መገዳደል መመካከር ነው እኛ ባህል የሚለው አስተሳሰብ ማሰብ ከጀመረ ወንድምን አይገለም ትልቁ ነገር መቀየር ያለበት በኦሮሞ ውስጥ እኛ የሌሎች ሐሳብ ተሸካሚ መሆን የለብንም የሚለው ከአንድ ሰው ግለሰብ ጀምሮ እስከ ማህበረሰቡ ሙሉ በሙሉ መቀየር ያለበት ነው መስለኝ እዛ ቦታ ላይ ስንደርስ ዶክተር አብይ ወይም ዶክተር ለማ ወይም ደግሞ any person ማለት ነው ኦሮሞን ለመግደል እጁን ማንሳት ይቅርና በጭንቅላቱ ማስተሳሰቡ ስለማይመጣ ጦርነት በኦሮሞና በኦሮሞ መካከል አይኖርም ማለት ነው ሰው ተግባራዊ የሚያደርገው ነገር በጭንቅላቱ የሚያስበው አስተሳሰብ ላይ ምንም ነገር መቀየር ካለለ ኦሮሞን እርስ በርስ ማጋጨት
ለሌሎች ተልኮ ለሌሎች ሰዎች መልእክተኛ መሆን ይቀጥላል ይሄንን ነው መቀየር ያለብን እዛ ላይ መሰረት ያለበት ይመስለኛል አቶ ጀማል ኢብራሂም ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ በአድማጮቼ ስምና በዝግጅት ክፍሉ ከልብ አመሰግናለሁኝ በሌላ ጊዜ ደግመን እንገናኛለን ለዛሬው አመሰግናለሁ እግዚአብሔር ይስጥልኝ አቶ ጀማል እኔ በጣም አመሰግናለሁ በጣም በርቱላችኋለሁኝ እንግዲህ አሁን ባለው ሁኔታ ህዝባችንን ለሁለት ለሶስት በመሰረታዊ በአካባቢ በጎሳን በሃይማኖት በፖለቲካ አመለካከት እየተባለ የኦሮሞን ህዝብ ኃይል ለማዳከም የሚሰሩ በጣም ብዙ ሚዲያዎች አሉ ህዝባችንን በጥንቃቄ እነሱን እንዲመለከታቸው ሚዲያዎች ብቻ ሳይሆኑ ከሚዲያ በስተጀርባ ደግሞ በፋይናንስ የሚደግፏቸው የተደራጁ ኃይሎች አሉ እነሱንም በንቃት እንዲመለከታቸው በኦሮሞ ውስጥ የሚደረገውን ትግል ደግሞ ማን ነው የሚደግፈው ከነዚህ ኃይሎች የሚሰራው ነገር በተግባር ማን ነው የሚደግፈው ደግሞ ለማን ነው ጉልበት የሚለው ህዝቡ እየተመለከተ ሐሳቡን እንዲገልጽ ትግሉ እንዲቀጥል ጥሪ ነው ማድረገው በጣም አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁኝ ተወዳጁ ድምጻዊ አየር ላይ ያለ
Jajabin wabo Jajabin Sakalen komoka lagane chesisu kemoda diroka gana mande sisu Sakalen komoka lagane chesisu kemoda diroka gana mande sisu Shoni shoni jabeko shoni shoni jabadam shoni shoni keransago shoni shoni jabadam shoni shoni yageroko shoni shoni jabadam Kerondam shoni shoni jabadam shoni shoni keromule shoni shoni jabadam shoni shoni keronarsi shoni shoni jabadam shoni shoni kerowolo shoni shoni jabadam shoni shoni keronjima shoni shoni jabadam shoni shoni keronilu shoni shoni jabadam shoni shoni keroshawa jabadam shoni shoni kamburana jabadam shoni shoni keronake jabadam shoni shoni unarke jabadam የተከበራችሁ አድማጮቻችን ያለንን ፕሮግራም ወደ እናንተ አድርሰን የመሰናበቻ ዜማ ላይ ደርሰናል። እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በማቅረብ እኔ ዮባይሳ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበርን። እስከ ሳምንት መልካም ሳምንት ቸሮር ያሰማን። በጃምቦጆቴ ዜማ እንሰናበታለን። Jigako sirrasenyo na beka gubako kandarbe somebody sisitin kasu nakin kasin niro no gote sayate samangabin uamboni gokse ganna tujisa ulimbula male yomasidisa baris dabare dana magechi oradijede adam bade nafne ajigako Sirrasenyo na beka gubako kandarbe somebody sisitin kasu nakin kasin niro no gote sayate samangabin uamboni gokse ganna tujisa ulimbula male yomasidisa baris dabare dana magechi oradijede Ya jala la jolma kambiya
sura kun kiru ke biya base Wamboni gokse ganna tujisa Ulim bula male yama sidisa Baris dabare dana magechi Rabbi jede Gargar bade nafni ajigako Simale islamin beku bako Anam bawada yade nichiti dan situdese Nambi surat kun kiru ke biya base Wamboni gokse ganna tujisa Ulim bula male yama sidisa Baris dabare dana magechi Rabbi jede Suma walbeka jirto magalan kodetiya ya jala la jumma kambiya ambasan be kunarada wananga te moji barbada itu sobare itu gapinada